ሰላም እንዴት ናችሁልን? ተመልሰናል። ለዛሬም ቃል በገባንላችሁ መሰረት ከሰሞኑ ገና እየወጣ ያለ ተወዳጁ ጄሰን ሞማም ምርጥ አድርጎ እየተወነበት ያለውን አክሽን የጦርነት የፊልም ዘውግ የያዘውን ቺፍ ኦፍ ዋር የተሰኘውን በጣም ምርጥ ገና በመጀመሪያዎቹ ክፍሎች እጃችንን አፋችን ላይ ያስጫነ ያበደ ሙቪ ያመጣንላችሁ። እንደዚህ ገራሚ አዳዲስ ፊልሞች እያመጣን ይህንን ቻናል ላይክና ሰብስክራይብ ሳታደርጉ የምታዩ ሰዎች አረ አያስከፍልም፣ ላይክም ሼርም እያደረጋችሁ አበረታቱን እንጂ ይሄኛውም ክፍል 1 እና 2 ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። ይህ ምርጥ በእውነተኛ ታሪክ ላይ ተመርኩዞ የተሰራው ተከታታይ ፊልም የሚጀምረው በ18ኛው ክፍለ ዘመን ጊዜም ሲሆን በጊዜው አንድ ትልቅ ደሴት ላይ በውሃ የሚከፋፈሉ 4 ነገስታትም ሲኖሩ እነዚህ ነገስታት ስማቸው ማዊ፣ ኦሃዮ፣ ኦዋዊና ኩዋዊም ሲባሉ እነዚህ ነገስታት እርስ በእርሳቸው መበጣበጥ፣ ጦርነት ማድረግ ልምዳቸው ሲሆን በፈጣሪ ሳይቀር ምልክት ተሰጥቷቸው አንድ ንጉስ ሁሉንም 4ቱን ነገስታት እንዲገዛ ቢታሰብም እስካሁን ግን እነሱን አስማምቶ የሚገዛ የጋራ ንጉስ ሳያገኙም እንዲሁ ጦርነት ሲያደርጉም እንደቀጠሉም እንረዳለን። ትዕይንቱም በዚሁ አንድ ግዙፍ የድሮ ጎበዝ የማዊ ነገስታት ተፋላሚ ነበረ። ኪያና የተባለም ግለሰብና ወታደር ጋር ወስዶም እሱም ከሰዎቹ ጋር ሆኖ በጀልባቸው ሻርክ የሚገኝበት ቦታ ማምርተው ኪያናም በሚገርም ብቃት ብቻውን እየዋኘ ሻርኩን ጀርባውም ላይ ተንጠልጥሎ የሚተነፍስበት ቦታም ላይ እንዳይተነፍስ የሚያደርግ ቅባትም ቀብቶ ሲገለውና ሻርክ ሲያድንም እናያለን። በለው ያጥመዱትን ሻርክም ይዘው ወደ መንደራቸው ሲመለሱ እኛም ኪያና ድሮ ላይ የማዊ ሁነኛ ጦር መሪ የነበረ ቢሆንም ያ ህይወት ጦርነት በቀኝም በሚል በራሱ ተነጥሎ ባልደረቦቹንና ሚስቱንም ይዞ ራቅ ባለች መንደር ላይም ሰላማዊ ኑሮም እንደጀመረም እናያለን። ሚስቱ ኩዎፒ የተባለችውም ሴት ታዲያ እንደምትወደው እስካሁንም ልጅ ላልወለዱ መውለድም እንዳለባቸው እየነገረችው ከርቀት ጥሩምባም ተነፍቶ የማዊ ሰዎችም እነሱ መንደር ላይ እንደመጡም ያሉ የመጡት ሰዎችም ኪያናን በማዊ ንጉስ ካይኪሊ ተፈልጎ እንደሆነም ሊነግሩት እንደሆነና ለምንድነው የተፈለጉት እያለም ሲጠይቃቸው ራሱ ንጉስን ታወራዋለህ፣ ነገ ግዴታም ወደ ግዛቷም ሄደክ ማውራት አለብክም ብለውት ከመካከላቸውም እሱን የሚጠሉት ሰዎችም አንተ እኛን ክደክ ይህንን እዚህ ትንሽ መንደር ላይም እየኖርክ ነው፣ እስካሁን እንገልክ ነበር፣ ንጉሱ እንዳገሉት ስላለን ነውም እያሉም ይደነፉበታል። በንጋታው ኪያናም ከሚስቱና ከወንድሞቹ ጋር ወደ ማዊ ግዛትም ያመራል። እዛም የንጉስ ካይኪሊ ልጅ የሆነው ኩፓሊም ከወታደሮቹ ጋር ሆኖ ተቀብሏቸው ወደ አባቱም እየወሰዳቸው ኩፓሊም ድሮ ኪያና ሲሰለጥን እያየው ስላደገ ለሱ ትልቅ ክብር እንዳለውና ስለተመለስክልንም ጥሩ ነው ቢለውም ኪያና ግን አልተመለስኩም እያለ የመለሰለት ወደ ግዛታቸውም ይደርሳሉ። እዛም አንድ ግዙፍ ተፋላሚ ሌሎቹን ተፋላሚዎችም ሲያርበደብድ እያዩ የንጉሱ አማካሪም ግለሰብ ኪያናን ከድሮ ጀምሮ ስለሚጠላው እስኪ ብቃቱ ካልጠፋ ተፋልሞ ያሳየንም ስላለ ንጉሱም በዛም ሀሳብ ተስማምቶ ኪያናም እዛው ያደረገው ልብሱን አውልቆ በሚገርም ብቃት የሚወረወርበትን ጦር በእጁ የመከተ ግዙፉን ተፋላሚ መሬት ጥሎ እጁን ሰብሮለት ጀርባው ላይ በስለት እየወጋ ማሸነፉንና አሁንም ብቃቱ እንዳልጠፋም ያሳያል። ዋው! በመቀጠልም ለንጉሱ ካይኪሊም ተንበርክከው ሰላምታም እየሰጡ ንጉሱ ካይኪሊም ወርዶ ሁሉንም ኪያናንም እንዲሁም ወንድሞቹ ናሂንና ናማኬንም በራሳቸው ሰላምታ ማሰጣት ሰላም እያላቸው አባታችሁ ድሮ ላይ ጎበዝ ጦር መሪም ነበር፣ አሁን ኪያናም የአባቱን ደም ይዟል፣ ያስፈልገናል በማለት ወደ ውስጥም ይዟቸው ገብቶ ለምን ኪያናን እንደፈለገውና እንዳስጠራውም ይናገራል። ከሰሞኑ ዋው ግዛት እኛን ሊያጠቁ እንደሆኑ በራሳችን ሰላዮች ሰምተናል፣ ከእኛም በቁጥር በእጥፍ ይበልጣሉ እያልም ሲናገር የኦሃው ንጉስ እኮ ገና ልጅ ነው ይህንን አያደርግም እያሉ እነ ኪያና ቢናገሩም እዛ ባለው ቄስ በኩል ተመክሮ እንደሆነና ቄሱም እኛን በጣም ነው የሚጠላን፣ ስለዚህ አንተ ኪያና ጦራችንን እየመራክ ከነሱ ጋር ጦርነት እናደርጋለንም ሲሉ ኪያናም እኔ መገዳደል በቃኝም ብሎ ሳይስማማ ሊሄድ ቢልም ትንቢት ተናጋሪዋ አንተ ከኛ ጎን ሆነክ ይህን ጦርነት እንደምታደርግ ተናግራለች፣ ስለዚህ ነገሩን በደንብ አስብበት ብለውም ይሸኙታል። ኪያናም ከዛ ወጥቶ ወደ ሰዎቹ ተመልሶ ንጉሱ ያለውን ለሚስቱም እየነገራት ወንድማማቾቹም በቃ ወደ ማዊም በዚህ ሰበብ ተመልሰን ሰላምና ውረድ ቢሉትም ንጉሱም እንዲሁ 4ቱን ነገስታት አንድ የሚያደርገው ንጉስ ይሆናል እኮ እያሉ ኪያናን ሊያሳምኑት ቢሞክሩም ኪያና ግን ያ አይሆንም፣ እኔ ይህ የማያልቅ ጦርነት ላይ ድጋሚ እጄን አላስገባም፣ ማስገባትም አልፈልግም እያለም ይናገራል። በንጋታው ጠዋት ንጉሱ ካይኪሊም እነሱ ጋር መቶ ኪያናንም ብቻውን ማሳየት ነገር አለን በማለትም እየወሰደው የሞተው አባቱ አጽም ያለበት ቦታም ወስዶም እያሳየው ያ ቄስ የአባትህን አጽም ሊያስወግድ አስቦም ነበር፣ እኛንን አስጥነን ያመጣንልክ ይኸው የጀግናው አባትህ ቅሪት አካል ብሎም እየሰጠው ኪያናም ያንን እያየ እንባ እየተናነቀው ንዴት ሰውነቱንም ሞልቶት ለዚህ ውለታችን ተቀላቅለክ ጦራችንን ትመራለክም ተብሎ የአባቱን ቅሪት አካል ይዞም ሞቶ ከወንድሞቹ ናሂና ናማኬም ጋም ሆነው
የአባታቸውን ቅሪት እያለቀሱም ያቃጥላሉ። በንጋታው ኪያናም ባህር ዳርቻው ላይ ብቻውን በቆመም ሰዓት ነብያችን ናት፣ ከፈጣሪ የምትሰማውን የምትነግር ናት የሚሏት ታውላ የተባለች ሴትም ታይታው እሱም ሲያያት እየተደናገጠ ከዚህ በኋላ ምን ማድረግ እንዳለበት ግራ ገብቶት ይጠይቃታል። እሷም ከፈጣሪ እንደተነገራት የአባትህን እጅ ብቻ ተከተልም ብላም ተናግራ ምን ማለት ነው ቢላትም ቅኔውን ሳትፈታለትም ትሰለባለች። ኪያናም ያንን ቅኔ ለመፍታት ብቻውን ቆዝሞ በነበረም ሰዓት ሚስቱ ኮፓዊም የንጉስ ካይኪሊ ሰዎች የአባትህን የድሮ መፋለሚያ አምጥተው ሰጥተውኝ ሄደዋልም እያለች ሰጥተው እሱም ነብዩዋ ታውላ ያለችውንም ሲነግራት ይኸው መልሱ ይሄ ነው፣ የአባትህን መፋለሚያ መሳሪያ ይዘህ ጦርነቱን ላሁን ተቀላቀልም ብለው ኪያናም አማራጭ ስለሌለው ለመጨረሻ ጊዜም በሚል ታጥቆ የንጉስ ካይኪሊን ጦር ለመምራትና ለመቀላቀልም ይሄዳል። እዛም ደርሶ ለንጉሱ ካይኪሊም ታዲያ የደም መፋሰስም ሳይኖር ንጹሐን ሳይሞቱ ግዛቷን እንዴት እንደምንቆጣጠር ቅዳለኝ። እቅዴም እናንተ ወደ ግዛቷ ሳትገቡ ቀረብ ብላችሁ ትጠባበቃላችሁ። እኔም ቡድኔን ይዤ በስተምስራቅ አጥቅቼ ወደ ቄሱ መቀመጫን ቦታም ሄጄ በቁጥጥር ስር ቄሱን ካዋልኩትም በኋላ ለእናንተ ምልክት እሰጣችኋለሁ። እናንተም ከፊት ለፊት ገብታችሁም ግዛቷንም የተቆጣጠረውን ወጣቱን ንጉስም በቀላሉ እጅ ታሰጣላችሁ። ማንም ሳይሞት በዚህ መልኩ ግዛቷንም እንቆጣጠራለን የሚል ሀሳብም ይናገራል። ንጉስ ካይኪሊም በሀሳቡ ተስማምቶ ወደ ስራም ይገባሉ። የኪያና ሚስት የሆነችው ኮፓዊ እህት የሆነች ሴት ሂኪም ለኪያና ወንድም ናሂም ፍቅረኛውም ስለሆነች ራሱን በጦርነቱ እንዲጠብቅ ስጦታም ሰታ እሷም እዛው ስትቀርም ኪያናም ታዲያ ከሚስቱና ከወንድሞቹ ጋር ሂኪንም ተሰናብተው ይሄዳሉ። እንዳሉትም የኦህዋውንም ግዛትም ላይ ወደ ምስራቅም ገብተው አጥቅተው እዛ የነበሩትን ሰዎች ሲጨፈጭፉ ኪያናም በመሃል ነብዩዋን ታውላንም ጥቁር በጥቁር ለብሳ አይኗ ሳይቀር ጥቁር ሆኖ ማይታ ስትሰወርበት የከፋ ነገር ወደፊት ሊመጣ እንደሆነ ምልክት እንደሰጠችውም ገብቶት በድንጋጤ ከወንድሞቹ ጋር ሆነው በፍጥነት የቄሱ መቀመጫ ቦታ ላይ ሲያመሩና ሲያጡት በሚያሳዝን ሁኔታም ታዲያ በመንገዳቸው መሃል የሚያገኟቸው ሰዎች በጠቅላላ ተፋላሚ ወታደሮች ሳይሆኑ ኖርማል ንጹህ ገበሬዎች እንደሆኑም አይተው ግራም ይጋባሉ። በተመሳሳይ ሰዓት እዛው ንጉሱ ካይኪሊም ታዲያ ጦሩን እየመራ ምንም ምልክት ከኪያናም ሳይሰጠው ወደ ግዛቷም ገብቶ በግፍ ሕፃናትንና ንጹሐን ገበሬዎችን እየጨፈጨፈ ልጁ ኩፓሊም ሳይቀር በአባቱ ድርጊት እየተደናገጠ እንዳለ ወደ ንጉሱ መቀመጫም ቦታም ገብተው ሲጨፈጭፏቸውና ሲያቃጥሏቸውም ቆይተው የድል ጥሩምባቸውንም ይነፋሉ። ኪያናም በንጉሱ እንደተሸወደም ስላወቀ በንዴት ወደ ንጉሱም ጋም ሲያመራ እዛውም ታዲያ ቄሱ እንዳልተያዘ ግን ደግሞ የዛ ግዛት ንጉስንም ይዘው ፊት ለፊት ንጉስ ካይኪሊም አንገቱን ቆርጦም ይገሏል። ታዲያ ንጉሱም ከመሞቱም በፊት ኪያኒንም እያየው አንተን አከብረክ ነበር እንዴት አደርጋላችሁ እያለም ይገደላል። ኪያናም የተፈጠረውንም ካየ በኋላ በንዴት ንጉስ ካይኪሊንም ምን ሆነክ ነው እንዲያደረከው? እሺ የቄሱስ ጉዳይ ቢለውም ንጉስ ካይኪሊም እሱን ተው፣ ያንተን ትኩረት ለመሳብ ነው እንደዛም ያደረኩት። ማንም እኛ ለማጥቃትም አላሰበም ነበር፣ ግን ትንቢቱን አራቱን ነገስታት አንድ ለማድረግ ግዴታ ይህን ማድረግ ነበረብኝ። አሁን ሁለቱ ግዛት ብቻ ነው የሚቀረኝ፣ ሁለቱ ግዛት በእኔ ስር ሆኗል ይለዋል። እርፍ። ኪያናም በዚህ እየተበሳጨ ቦታውን ለቆም ሲሄድ የንጉሱ ልጅ የሆነው ኩባሊም ታዲያ እኔንም አባቴ ዋሽቶኛል እያለ ሊያወራው ቢልም ኪያናም ታዲያ የእነዚህ ንጹሐን ሰዎች ደም በአባትህ እንዲሁም በረዳ ነው በእኔና በአንተ እጅም ላይ ወድቋልን ብሎትም ይሄዳል። እዛው ታዲያ የንጉሱ ልጅ ኩባሊም ኪያናን ስለተጠራጠረው የአባቱን አማካሪ በድብቅ ተከታተለው ብሎም ሲያዘው እንሰማለን። በሌላ ትዕይንት አንድ የት እንዳለ በውል ያልታወቀ ዋሻ ውስጥም በድብቅ የምትኖር ካሁማኑ የተባለች ሴት ወጣትን እያየናት። የዚህች ልጅ እናትም የንጉስ ካሂካሊ እህትም ስትሆን ካሂካሊም ስለ እህቱ ልጅ ምንም የሚያውቀው ነገር እንደሌለ ይቺ ልጅም አባቷ የድሮ የኦሃዮ መሪም ሲሆን አሁን ላይ ግን በህይወት እንደሌለና እንደሞተም አዲስ የኦሃዮ ንጉስም እንደተሾመም እንረዳለን። አሁን ላይም ካሁማኑም ታዲያ ወደ አሳዳጊዋም ተወስዳ አጎቷ ካሂካሊ ኦሃዮ ግዛት ላይ የሰራውን የግፍ ጭፍጨፋም እየተነገራት ለእሷም ከዚህ በኋላ እዚህ መሆን አደጋም ስለሆነ ወደ ኦሃዮ ግዛትም እንድትወሰድ እዛም ላለው ንጉስ በሰላም እንዲቀበላቸው ለጋብቻ እሷን አሳልፎ እንደሰጣትም ይነግራታል። ካሁማኑም ይህ ስትሰማ እየተበሳጨች አይቸው ራሱ እማላቀውን ሰው እንዴት አግቢ ትለኛለህ እያለች ትበሳጫለች። ተበሳጭታም ያሉበትን ቦታ ለቃም ትወጣለች። እናቷም ልታረጋጋ ተከትላም ትወጣለች። ግዛቷም ላይ ንጉስ ካሂካሊም ጋር ልጁ ኩፓሊም አምርቶ እንዴት እኔን ሳታማክረኝ ይህን ነገር ታደርጋለህ? አሁን ቀሪዎቹ ሁለት ግዛቶችም ሊያጠቁን ይችላሉ እያለ ስጋቱንም ለአባቱ ሲናገር አባቱም አታስብ፣ ለዛም እኔ ሌላ እቅድ አለኝም እያለው ኪያናንም ሊያወራው ስለሚፈልግ እንዲጠሩለትም ያናገራል። ኪያናም ከሚስቱና ከወንድሞቹ ጋርም ራቅ ብለውም ቆመውና ተቀምጠው
ቀጣይ ምን ማድረግ እንዳለባቸውም እየተብሰለሰሉ ልክ ኪያና ተጠርቶ ከመሄዱ በፊት ምልክት ሰጥቷቸውም ይሄዳል። ከንጉሱ ጋር የሚገናኙበት ቦታ ውስጥም ገብቶም እየጠበቀው ከቆይታም በኋላ ንጉስ ካሂካሊም ያለበት ቦታ ላይ ሲገባ ባልጠበቀው መልኩ ኪያና ያለበትን ቦታ ለቆ ወጥቶ የተሰጠውን የአባቱን መሳሪያ ሰብሮ ማስቀምጦም እንደሌለም አይቶ በንዴት እንደከዳውም ገብቶት ሰዎቹን ማሰባስቦ የት እንዳሉም ሲፈልጉ እነ ኪያናም ሲጠብቋቸው የነበሩትን ሰዎች ገለው በጀልባቸው ወደ ማዊም ግዛት እየተመለሱም እንደሆነም እናያለን። የንጉሱ አማካሪ ወንድሙ የሆነውም ሰው የኪያና ሚስት ኮፓዊም እህቷ ሂኪን ጥላ በጭራሽ የትም አትሄድም። ስለዚህ አሁን ላይ ሂኪ ደግሞ ያለችው ማዊ የኛ ግዛት ላይም ስለሆነ ወደዛ ሄደን እንዳለ እንይዛቸዋለን እያለ ሰዎቹን ማሰባሰቡም ይንቀሳቀሳል። እነ ኪያናም በምሽት በፍጥነት ጀልባቸውን እየቀዘፉ ሲሄዱም በህይወታቸው ሰምተውት የማያውቁት ድምፅም ከወደ ውቅያኖሱ የደውል ድምፅ ነገርም ሰምተው ግራ እንደተጋቡ ጉዟቸውን ይቀጥላሉ። በንጋታው ጠዋት ማዊ ግዛት ላይም ደርሰው እነ ሂኪ ያሉበት ጋር ቢያመሩም ሂኪን እያጧት የት ሄዳ ሊሆን ይችላል በሚል ሲያፈላልጓት እዛውም ኪያና ድምፅ ነገርም ሰምቶ ድምፁን ወደ ሰማበት ቦታም ሲያመራ አንዱ የንጉሱ ወታደርን አግኝቶ ተጨማሪ ሰው ሳይጠራባቸው በፍጥነት አሯሩጦ በሚገርም ብቃት በገመድ አንቆም ይገሏል። ሰውየው ከመመብቱም በፊት ሲጮህም ስለነበረ በጀልባ እዛ የደረሱት የንጉስ ካሂካሊ ወታደሮችን ሰምተውት ወደ ሰሙበት ቦታም እነሱ ገስግሰው ኪያናንም አይተው ሲያሯሩጡት ወንድሞቹና ሚስቱ ኮፓዊም ታዲያ እንደመጡም ስላዩ ሄደው አብረው ሆነው ለኪያና ቢፋለሙም እንዳለ ስለሚገሏቸው እኛም እየሸሸም በዛው ሂኪን እንፈልጋትም በማለት ኪያናን እዛው ፈልጎ ያገኘናል በማለት ትተውትም ይሄዳሉ። ኪያናም ብቻውን በጫካ ውስጥ እየሮጠ የመጡበትን ወታደሮች ለማምለጥ እየሞከረ ሸውዶ ሲያመልጣቸው ሰዎቹም ሲጠፋባቸው ለሁለት ተከፍለው እሱን ማፈላለግ ይያያዙታል። በሌላ ትዕይንት አንድ የነጋዴዎች ጀልባ ማዊ ደሴት ላይም ደርሶ ሰዎቹም የያዙትን ጠበንጆች ይዘው እየወረዱ ከነዋሪዎቹ ጋር ሌላ ችግር ውስጥ እንዳንገባ ተጠንቀቁም፣ እኛ የመጣነው ፍራፍሬና ምግብ ፍለጋ ብቻ ነው፣ እሱን ወስደን ከዚህ ደሴት ለቀን እንወጣለን፣ ካልሆነ ግን እንደ ድሮ እንደ ካፒቴናችን ኩክ ጉድ እንሆናለንም እየተባባሉም ይንቀሳቀሳሉ። እኛም ማታ ላይ እነ ኪያና የሰሙት የደውል ድምፅ የእነሱ ጀልባ ድምፅ እንደሆነም እንረዳለን። ያቺ የማፈልገውን ሰው እንድታገባ የተፈረደባት ካሁማኑ የተባለችው ሴት ጋር ሄደን እሷም ብቻዋን ወደ ባህር ዳርቻው በወረደችም ሰዓት ነቢዩዋ ታውላም እሷም ጋር ደርሳ እያወራቻት ካሁማኑም ታዲያ አሁን ላይ እኔ የማልፈልገውን ነገር እያስደረጉኝ ነው፣ በዚህ መንገዴስ ደስታ አለ ወይ? እስኪ ትንቢቱን ይልኝም ብላም ትጠይቃታለች። ታውላም ታዲያ በዚህ መንገዷ ምንም አይነት ደስታ እንደሌለ ግን ሌላ የደስታ መንገድ ይዞላት የሚመጣ ሰው ከሰሞኑ እሷን የሚጠብቅም ሰው እንደሚመጣም ነግራት ልትሄድ ብላ በድንጋጤ ግን ዞራ ፈጣሪያችን በአንቺ ፍርሃት ገብቶታልን ብላ ማስደንግጣት እንዴት ብላም ካሁማኑም ስትጠይቅ አንቺ ወደፊት ዓለምን የሚረብሽ ነገር ታደርጊያለሽም ብላትም ትሰወራለች። ካሁማኑም ታዲያ በሰማችው ነገር ተደናግጣና ግራ ተጋብታ ወደ ዋሻዋም ትመለሳለች። እነ ኮፓዊም ጋር ከኪያና ከተነጠሉም በኋላ ሂኪን ፍለጋቸውንም ቀጥለው አግኝተዋት በደስታ እያቀፏት እሷም ስታያቸው ተደናግጣ ምን ተፈጥሮ እንደሆነ እየጠየቀቻቸው ኪያናስ ብላም ስትጠይቅ ትዕይንቱም እየሮጠ እያመለጠ ያለው ኪያና ጋር መልሱን የንጉሱ ወታደሮችም እየደረሱበትም መተው የንጉሱ አማካሪም በድንጋይ አስወንጭፎ ከኋላም በኃይል መጥቶ ቢጥለውም ኪያናም እንደምንም ተነስቶ እያቀሰተ በመሬት እየተሳበ ባገኘውም አሳማም አድርጎ ሸውዷቸውም አምልጦ ተራራ ላይ ሞቶ ዘሎ ውሃ ውስጥም ገብቶ ከውሃው ታች ያለ ዋሻ ውስጥም እንደዛው እያቃሰተ ሲገባ እዛ ከምትኖረው ከካሁማኑም ጋም ተገናኝቶ እሷም ለመጀመሪያ ጊዜ ስታየው ተትናቅጣ ልትረዳውም ስትሞክር ተይ እኔ በንጉሱ የምፈለግ ሰው ነኝ ረዳሽኝ በማለት አንቺን የሚገሉሻል ቢላትም እሷ ግን ምንም ሳይመስላት እድሜ ልኳን ከንጉሱ ስሸሽ እንደነበረ ተናግራ ትረዷለች። ከላይም የንጉሱ ወታደሮችም ኪያናን አጥተው በንዴት እየመሸም ሰመጣባቸው እዛው ዳለው ማደሪያቸውም ይመለሳሉ። ኪያናም በካሁማኑም በኩል በሷ እርዳታ ከነበረበት ህመም ሞቶ እየተሻለው እሷንም ተዋውቋት ማንነቷንም ልትደብቀው ብትልም አወጣቷት የንጉስ ካሂካሊ እህት ልጅ እንደሆነች ግን ካሂካሊ እስከዛሬ ስለ እሷ እንደማያውቅም ነግረው እሱም ስለ ራሱ እየነገራት አሁን ላይም ታዲያ ሲነጋጋ እሷም ከያዘችው እቃዎች ውስጥ አንድ ለየት ያለ የድሮ ሽጉጥም አይቶ ምንነቱንም ስለማያውቅ እየጠየቃት ድሮ ላይ ካፒቴን ኩክ የተባለ መጤም ሰው ከቡድኑ ጋር ወደ መንደራችንና ግዛታችን ኦሃዮ መጥቶ ግዛቱንም አጥቅተው ነበር። እኔም እዛ ነበርኩ በጊዜው የነበረው ንጉሱ አባቴም ረታቸው። ከዛ ጊዜ በኋላ ተመልሰው መጥተው ማያውቁም እያለችው ከዚህ በኋላም ኪያና ሚስቱንና ወንድሞቹንም ይዞ ሊሸሽ እንደሆነም ስላወቀች ለምን እኔን አትቀላቀሉኝም? እኔ በቀጣይ ወደ ኦሃዮም ግዛት ልሄድ መርከብ እየጠበቀኝ ነው፣ አብራችሁኝም ትለዋለች። ኪያናም ታዲያ በሐሳቧም ይስማ
ይስማማል። ልክ ታዲያ ከዋሻው ወጥተውም ሲንቀሳቀሱ ብዙም ሳይርቅ እዛው ጫካ ውስጥም የንጉሱ አንደኛው ወታደር በጀልባ ከመጡት አንደኛው ነጋዴን ሰው አግኝቶ በኃይል ከኋላ መጥቶ ራሱን አስቶት ሽጉጡ ምን እንደሆነ ባያቅም ግራ ገብቶትም ይይዘዋል። እነ ኪያናም እየተጓዙ ሳሉ ከመጡት ነጋዴዎች ጋር እነሱ ተገናኝተው ሲደናገጡ ነጋዴዎቹም ታዲያ በርግገው እያዩቸው በራሳቸውም ቋንቋ ሁለቱም እያወሩ አንደኛው ነጋዴም በድንጋጤና በፍርሃት ሽጉጡንም ሲያነሳ ኳሁማኑም ታዲያ እነዚህ ሰዎች ተመልሰው መጡ ማለት ነው፣ ምግብ ፍለጋ ነው የመጡት እያለችም ስትናገር፣ ኪያናም ታዲያ ምግብ ፈልገው ከሆነ ታዲያ ለምን ዱላቸውን ደቀኑብኝ እያለ በራሱ ቋንቋም እየተናገረ የቡድኑ መሪም ካፒቴን ሽጉጡን የደቀነውን ግለሰብ እንዲያወርድም ነግሮ ሲታገለው በተተኮሰም ጥይት ከባድ ድምፅም ተሰምቶ እዛው በፍጥነት ይህ ድምፅ ሰምተው ሌሎች ሰዎች ይመጡብናል፣ ይህ ደሴት ለቀን እንሂድ እያሉ ነጋዴዎቹም ግራ ሲጋቡ ኪያናንም ይቅርታም እየጠየቁት እዛው ኪያናም ከኋላ የመጣውን እነሱን ሊገላቸው የተቃረበውን የንጉስ ካይካሊን ወታደርም ገሎላቸው አትርፏቸውም ያመልጣል። የተኩሱን ድምፅም የሰሙት ሌሎች ወታደሮችም ወደ ቦታውም ይገሰግሳሉ። በለው እንግዲህ እንዲህ እያለን የዚህ ገራሚው ክፍል 1ና ክፍል 2 ማገባደጃ ትዕይንቶች ላይ ተቃርበናል። ኪያናም ከካሁማኑም ጋም እየሸሸ የሚመጡባቸውን ወታደሮች ለማዘናጋትም በሚል የአባቱን የአንገት ጌጥና ሀብል ለካሁማኑም እየሰጣት አንቺ ወደነ ኮፓዊም ጋም አመርተሽ ከኔ ጋር እንደነበርሽና ከኔ እንደተላክሽም ንገሪያቸው፣ ይህንን ሀብል ከሰጠሻቸውም ያምኑሻል። ታዲያ እነሱን ይዘሻቸው ወደ እናንተ ግዛትም ውሰጃቸው፣ እኔም ከነዚህ ወታደሮች አምልጬ እዛም ግዛታችሁም ላይ መጥቼ እንገናኛለን ብሎም ልኳት ከወታደሮቹም ጋር መሯሯጥ ይጀምራል። እነዛ መጤ ነጋዴዎችም በፍጥነት ጀልባቸውንም ይዘው ደሴቲቷን ለቀውም ይወጣሉ። ካሁማኑም እንደተባለችው የኪያናን ጌጥና ሀብል እንደያዘች እነ ኮፓዊም ጋም ደርሳ እነሱም ለኪያና እንመለስለት በሚል ሲጨቃጨቁም ነበርና ቁርጣቸውንም ነግራቸው በሷ ሰዎች ጀልባም ጉዞ ወደ ኦሃዮም ደሴትና ግዛት ሊያደርጉ ሲዘገጃጁ ያ ራሱንም ማስተውት የነበረው ነጋዴም እነሱ ጋር ደርሶ እባካችሁ እርዱኝ እያለ በእንግሊዝኛም ይጠይቃቸዋል። ባይግባቡም ታዲያ ካሁማኑም ይህ ሰውዬ የንጉሱ ካሂካሊ ሰዎች ከያዙትና ከጠየቁት ስለኛ ስለሚናገር ይዘነው እንሂድም ብላ ነጋዴውንም ይዘውት ይንቀሳቀሳሉ። ኪያናም ማምለጡን ቀጥሎ በስተመጨረሻ ግን ሜጃ አቶ ገደል አፋፍ ላይ ይደርሳል። ወታደሮቹም ደርሰውበት የአቅሙን እየተፋለመ ቢቆይ ግን አቅቶትም ዝሎም ይዘውት ያ የንጉሱ አማካሪም ሊጋለውም ሲቃረብ ኪያናም እንዴትም አድርጎ አምልጦት የንጉሱ ልጅ ኩፓሊም ከርቀት የሚሆነውን እያየ ኪያናም አማካሪውንና ጥቂት ወታደሮችን ይዞ ወደ ገደሉም ይወረወራል ብለው በዚህ መልኩ ኪያና ሞቷልም በሚል የንጉሱ ልጅ ኩፓሊም ሬሳውን ፈልጋችሁ አግኝታችሁ ወደ አባቴ ኦዋሁም ግዛት እንመለስ እያለም ያዛል። ግን እኛም በትዕይንታችን ላይ የሞተ የመሰለን ኪያንም አንድ ጀልባም ላይ ሲነቃና ሲደናገጥ እያየ ነው። ያም ጀልባ የነጋዴዎቹ ነበርና እሱም እንዲረጋጋም በሚል እየነገሩት ህይወታችንን ስላተረፍክልን ውሃ ውስጥ አንተን ስናይክ አትርፈንክ ነውም እያሉት በደንብ እንዲረጋጋ የያዘውን መሳሪያ እየሰጡት በማይገባው በእንግሊዝኛ ቋንቋ እየነገሩት ሳይገባቡም ይቀጥላሉ። ኪያናም ታዲያ ከርቀት የማዊን ደሴት እያየ እየራቅም እየሄደም እንዳለም እናየዋለን። ዋው ፊልም በባለፈው ክፍል በቺፍ ኦፍ ዋር የአራቱ ደሴት ላይ ያሉ ነገስታቶችን ብጥብጥና ፍልሚያ እንዳየን ንጉስ ካሂካሊም ኪያናን ሸውዶ ኦሃው ነገስታትና ግዛት የነበረችውን ቦታ ተቆጣጥሮ ንጉስ አያናን እንደገደለው ኪያናም ከዛ ሽሽት ከሚስቱና ከወንድሞቹ ተነጥሎ በመርከበኞች ነጋዴዎች ተርፎ እንደተወሰደ ሚስቱ ኮፓዊም ታዲያ ሄጃማታ ከኪያና ወንድሞችና ከኪያናን ከረዳችው ካሁማኑ ከተባለችው ሴት ጋርም ሆነው ወደ ሀዋይ ግዛትም እንዳመሩ አይተን ነበር ያቁም ነው። በዚህኛውም ክፍሎች ቀጥለን ያ ሁላ ነገር ከተፈጠረ ከአንድ ዓመትም በኋላ 1 ዓመት ሙሉም አልፎ ኪያናም በህይወት ወደ ግዛቱና ወደ ሚስቱ ወደ ወንድሞቹ እስካሁን ሳይመለስ ከመርከበኞቹ ጋር ኑሮን እንደቀጠለ ቶኒ ከተባለው መርከበኛ ነጋዴም ጋር ጥሩ መግባባትንም ፈጥረው ቋንቋቸውንም አንዳቸው ለአንዳቸው እያስተማሩ ቶኒም ጥሩ ልብም ስላለው ኪያናን አንዴት ጠበንጃ ማቀባበልና መተኮስ እንዳለበት ሁላም አስተምሮት በአንድ አጋጣሚ ሳይቀር በመርከባቸውም ጉዞ ላይ ሳሉ አላስካን ሲያልፉም ወርደው ኪያናም ለመጀመሪያ ጊዜ አጋዘን ተኩሶም ሲያድንና ሲገልም እናየዋለን። በሌላ ትዕይንት ሚስቱ ኩፓዊም ታዲያ ባሏ ከሞተም በኋላ እዛ ሀዋይ ደሴት ላይም ሆና ቀጣይ ምን እንደምታደርግ ግራ ገብቷት ብቻዋን ተክዛም እያየናት ጨካኙ ንጉስ ካሂካሊ ጋም ስንሄድ ኦሃው ግዛትን ከተቆጣጠረም ዓመትም ሆኖት በአንድ አጋጣሚ የዛ መንደር ነዋሪዎች የነበሩና እጅ የሰጡ ሰዎች በድብቅ ይህን ጨካኝ ንጉስ መርዘው ሊገሉ ሞክረው ንጉስ ካሂካሊም ነቅቶባቸው የራሳቸውን መርዝ እያስጠጣም ይገላቸዋል።
ደግሞ እነ ኮፓው ያሉበት ሀዋይ ግዛት ላይም ያቺ ግዛት በመንደር ተከፋፍላ የመንደሩ መሪዎችም እርስ በእርስ እየተወዳደሩ ትልልቅ ድንጋይ ተሸክመው ይዘው ባህር ውስጥ ሰምጦ በቆየና ችሎታ ባሳየም እየተወዳደሩም ሳሉ ሁሉም ከብዷቸው ቶሎ ቶሎ ቢወጡም የካዋላ መንደር መሪ የሆነው ካማ የተባለው ግዙፉ ግለሰብም በሚገርም ብቃት በጣም ውስጥ ቆይቶ ጭራሽ ድንጋዩን እንደተሸከመ ከባህሩ እየተራመደም ሲወጣ እያዩት ሁሉም እየተደናገጡ ካማም ታዲያ በጣም ጠንካራ ስለሆነ በሁሉም ዘንድ ተፈሪና ተከባሪ መሆኑን እናያለን። ዋው! እዛውም በባለፈው ክፍል ላይ ያየነው የካሁማሁ አሳዳጊ አባትም ወደ ሱም መጥቶ መንደሯን በብልጠትና በብልሃት መምራት ሲኖርበት እንደዚህ አይነት ውድድሮች ከሌላ ጋር ማድረግ እንደሌለበት ቢነግረውም ካሜሃሜሃም ታዲያ እኔ የፖለቲካው ነገር አልደውም ውጭ ያለውን የፍልሚያውን ውድድር እንጂም እያለ እየተናገረ አጎቱ ማለትም የግዛቷ ሀዋይ መሪም ታዲያ አሁን ላይ በጥና ስለታመመ እሱንም ወደ ቤቱ እንደጠራውም ተነግሮት ካሜሃሜሃም ታዲያ የጦርነት ጊዜ የሚያደርገው ልብሱን ለብሶ ወደዛም ያመራል። እኛም የራሱ የንጉሱ ልጅ ኪዮ የተባለውን ግለሰብ አብሮ ከንጉሱ ጋር እንዳለም እያየን። በነገራችን ላይ የዚህ ፊልም ገጸ ባህሪያት ስሞች ትንሽ ወጣም ያሉ ናቸው። እኛም በጣም እየተቸገርን ነው እየነገርናችሁም ያለ ነው። ስለዚህ እናንተም ታዲያ ለመረዳት ሞክሩ። ግን እንደዚህ እየተቸገረን ሰብስክራይብ እና ላይክ አለማድረግ ይከብዳል። ታዲያ ወደ ፊልሙም ስንመለስ ንጉሱም በመጀመሪያ ስለ ካፒቴን ሁክም አንስቶ ድሮ ይህ ግለሰብ ሰዎቹን ይዞ መቶ ብዙ ሰዎቻችንን በጦርነት ገሎብናል። ሰውየው አደገኛም ነበር። ጠመንጃቸውን ተጠቅመው ስለነበር ነው እኛንም የፈጁንም እያለ እኛም ታዲያ የንጉሱ ልጅ ኪዮይም ታዲያ ካፒቴን ኩክን በጣም እንደሚጠላው እንደሚንቀው ቢናገርም ታዲያ ጠላትን ፍራው ተጠንቀቀውም እየተባለ ምክርም ተነግሮት ደግሞ ቀጣይ ስለ ጨካኙ ንጉስ ካሂካሊም ተነስቶ ስለሱም ያወራሉ። ታዲያ ንጉሱ ካሂካሊም የኛንም ግዛት ማጥቃቱ ስለማይቀር ምን እናድርግ በሚል ንጉሱም ካሜሃሜሃንም ይጠይቋል። እዛው ልጅየው ኪዮይም ታዲያ ጣልቃም ገብቶ ሳይጠየቅ መሳሪያዎችን አዘጋጅተን በሞራል መፋለም ነው ያለ ሲዘለባብድ በአባቱ ዝም እንዲልም ተነግሮት ካሜሃሜሃም እንዲናገር እድል ይሰጠዋል። ካሜሃሜሃም ታዲያ ድሮ ላይ እንዲሁ ከበባ ተደርጎብን የተሸነፍነው በጊዜው የምግብ እጥረት አጋጥሞን ወታደሮቻችንም ረቧቸው ሳር ሳይቀር መብላትን ጀምረው በዛም ሆዳቸው ህመም ውስጥ ገብቶ ተጠቅተን ነው የሞት ነው ጦርነቱንም የተሸነፍነው። አሁን ግን ያን እንዳይፈጠር አስቀድመን የመንደራችንን ጎተራዎች በእህል መሙላት አለብንም ሲል ኪዮይም ታዲያ ያ ጊዜ ይወስዳል የማይሆን ሀሳብ ነው ያለ ሊያጣጥልበት ቢሞክርም ካሜሃሜሃም እኔ በመንደሬ ጀምሬ ያለው ይኸው ጎተራዬን ሞልቻለሁ እናንተም ጀምሩ በማለትም ተናግሮ ንጉስየውም በሐሳቡና በእቅዱም ይገረማል፣ ይስማማል። እኛም ኪዮይ ታዲያ እዛው ከፊቱ ላይ እንዳየነው ካሜሃሜሃን እንደሚጠላውና እንደሚቀናበትም እናየዋለን። በሌላ ትዕይንት ከሁማኑም ጋር ሄደን የዛኔ ያተረፉት ነጋዴ ጃክንም እነሱም ይዘውት እሱም ኑሮውን እዛ ደሴት ላይም አድርጎ በብዛት እንግሊዝኛ እንዳስተማራቸውም እያየን እዛውም ታዲያ የካሁማኑ አሳዳጊ ሞክ የተባለውን ግለሰብ ወደ እነሱ መቶ ጃክን እንዲሄድም ነግሮት ለእሷም ታዲያ ተዘጋጂ ካሜሃሜሃን የምታገቢበት ጊዜ ተቃርቧልም ሲላት ካሁማኑም ተደናግጣ ፈጠንን ይቅር ብትልም እዚህ ከመጣን 1 ዓመት ሆነን የምን መፍጠን ነው በይ ተዘጋጂ ተከተይኝም ብሏት ሊድራትም ይወስዳታል። ወደ ኪያናም ጋም ሄደን እሱም ያለበት መርከብ ላይ አንድ ማርሊ የሚሉት ኪያናን ከልቡ የሚጠላው ነጋዴም እንዳለምና ለምን ካፒቴናችን ይህን ግለሰብ አተረፈው እያለ ቶኒን ሲናገረው ቶኒም ታዲያ ኪያና እኛን ቀድሞ ስላተረፈን ነው ያተረፍነው አንተም ምስጋና ይኑርክም ቢለውም ማርሊ ተብየው ሰውዬም ሁሉንም ስለሚጠላ ቶኒንም እየጠላው እንዲህ አትናገረኝ የመጣክበትን አትርሳ ያለ ያንቋሸዋል። እኛም ቶኒ ድሮ ላይ ባሪያ እንደነበረ አሁን ግን ነፃ የሆነ ግለሰብ እንደሆነም እንረዳለን። ቶኒም ታዲያ ምንም ሳይለው ወደ ኪያናም ጋር አምርቶ ኪያናም ብቻውን ራሱን በሽጉጦችም ከቦ ሲሰራም እያየ ነው። ራሱ ኪያና ወደ መንደሩ ሲመለስ በጣም ብዙ መሳሪያዎች እንደሚያስፈልገው ይናገራል። ቶኒ ታዲያ ለዛም አንተም በጣም ብዙ ገንዘብ ያስፈልግካል። በቀጣይም ታዲያ አሁን ምንዳረስባት የንግድ ቦታ የሆነች ወደብ ናት። ስፓኒሾች የያዟት የኢንዲያኖች ግዛት ላይም እንደርሳለን። እዛም የምፈልገው አይነት መሳሪያም አለ፣ ግን ደግሞ ችግሩ ገንዘብ ነው ይለዋል። ከሁማኑም ጋም ስንመለስ ለአሳዳጊ አባቷ ሞኩም አሁንም እሷ ይህንን ማታውቀውን ግለሰብ ማግባት እንደማፈልግ ብትነግረውም እሱ ግን ካሜሃሜሃ የወደፊት ሁሉንም ነገስታት አንድ አድርጎ የሚገዛ ንጉስ እንደሚሆን ተተንብዮአል። ስለዚህ እሱን አሁን ላይ እያገዥ ያንቺ እገዛም ስለሚያስፈልገው አግብተሽው ከጎኑ ሆነሽ እየመከርሽ ትመሪዋለሽም ብሏትም ይሄዳል። ከሁማኑም ወደ ካፖሊም ጋማ አምርታ ካፖሊም ብቻዋን ጫካ ውስጥም ሆና ባሏ ኪያናንም እያሰበች ሀዘኗን ስትወጣም እያየናት እናም ለካሁማኑ እንዴትም አታውቂውን ሰው ታገቢያለሽ እያለች ስትናገራትም እንሰማታለን። እነ ኪያናም እንደተባለው በስፓኒሾች የተያዘችው የኢንዲያና ወደብ ላይ የሚደርሰው ኪያናም የእሱ የዘር ግንድ ያለበትን ቦታ መነሻም ስለሆነ ለክብርም ያንን የጦርነት ልብሱንም ለብሶ ሞቶ ሰውንም በግርምት እያየ እንዳለ ተቀይሮ ዘመናዊነት እንዳጠቃቸውና በስፓኒሽ ወታደሮች እንደተጥለቀለቀም እያየ ግን ደግሞ ትኩረቱን የሳበው የጦር መሳሪያዎቹም ስለሆነ ወደሚሸጡበት ቦታም ገብተው እያዩ ኪያናም ሁሉ
ሁሉንም መሳሪያዎች መግዛት እንደሚፈልግ ለሻጩም ተናግሮ 3 ሳንቲም ብቻ አውጥቶ ቢሰጠውም ሻጩም እየተገረመ እየሳቀባቸው ያስወጣቸዋል። ቶኒም ለኪያና በድጋሚ እንዳልኩህ መሳሪያዎቹን ለመግዛት ብዙ ገንዘብ ያስፈልገናል እያለው ከርቀት አንዲት ሴትም ኪያናንና የለበሰውን ልብስ አይታ ማንነቱንና ምንነቱም ገብቷት በፍጥነት ወደ እሱም አመርታም አውርታ ከእሷም ጋር ራቅ ብለው እንዲያወሩም ጋብዛቸው ይዛቸውም ሄዳ ስለ ራሷ እየነገረቻቸው እሷም የመጣችው ድሮ ከነ ኪያና ደሴት እንደሆነና ስሟም ፋይ እንደሚባል ተናግራ ሕፃን እያለች ወደዚህ እንደመጣች ግን እንዴት እንደመጣች ሳትናገር አሁን ታዲያ ኪያናንም ልትረዳው እየተስማማች ግን ደግሞ መልሶ እሱም ወደ ደሴቱም እንዲወስዳትም ትጠይቋለች። የሚፈልገውንም ነገር ልታግዘውም ተስማምታ ለምን መሳሪያዎቹን እንደፈለገ ስትጠይቀው ኪያናም ታዲያ የሰራውን ስህተት ለማረም እንደሆነም ይነግራታል። እሷም ሀሳቧን ሁላ ተናግራ በቀጥታ ይህን ቶሚ ካፒቴን ጋር አምርተው ለኪያና በብዛት ጠበንጆቹን በራሱ በካፒቴኑ ገንዘብ ገዝቶ ወደ ደሴቲቷ እንዲወስድም ይጠይቁታል። ካፒቴኑን በሚሉት ሀሳብ እየተገረመ ሲጀምር ጠበንጆቹ ውድ ናቸው፣ ሲቀጥል ፍቃድ ያስፈልገኛል፣ እናም ገንዘቡን መጀመሪያ ሳከፍሉኝ እንዴት ቢልም ፋይም በሚገርም መልኩ አንተ በገንዘብክ ለመግዛት ተስማማ እንጂ እኔ ሁሉንም ነገር ጨርሷለሁ። ከዛ ወደ ደሴቲቷም ላይ ስንሄድ ፓይን ውድ የተባለ በጣም ውድ ማዕድን በብዛት እዛ ደሴት ላይ ይገኛል። እሱን ወደዚህ አምጥተክ በ5 እጥፍ አትርፈክ ትሸጠዋለህ። ስፓኒሾቹ ስለዚህ ማዕድንና ስለዛ ደሴት እስካሁን አያውቁም። ካወቁ ግን አንተን ይቀድሙካል። በፍጥነት ጥሩ ነገር ብትወስንና ብትፈጥን ይሻላልን ብላም ታሳምነዋለች። ኪያናም እንደሰማ የኛም ማዕድን ልታስወስጅብን ነው ወይ ቢላትም ፋይ ግን አይደለም መገበያየት ነው የያዝነው። በአሁን ጊዜ ገንዘብ ነው ዋናው ነገር። በገንዘብ መፈልገው መሳሪያም ትገዛለህ። መሳሪያ ደግሞ ካለክ ራስህን ከምንም ነገር መከላከል ትችላለህ ብላ በንግግሯ ሁለቱንም ታሳምናቸዋለች። ዋው ፋይ ወዲያው ኪያናም ብቻውን ይዛው ወታ ከተማውንም እያሳየችው ይህ ድሮ በእኛ ዘር ሰዎች በኢንዲያኖች ነበር የሚተዳደረው። ስፓኒሾቹ መተው ወረው ተቆጣጥረውት ነው እንዲያደርጉት የኛንም ደሴት እንዲህ ሊያደርጉት ይችላሉ፣ መፍጠን አለብንም እያለች ትመክሯለች። በሌላ በኩል ያ ማርሌ የተባለው ተንከሲስ ሰውዬም ወደ ካፒቴን ማትካፍ የተባለ የሌላ መርከብ መሪንጋም አምርቶ ስለነ ኪያና ደሴት እየነገረው እዛ ደሴት ላይ በጣም ብዙ ማዕድን አለ፣ ሲቀጥል ሰዎቹንም በቀላሉ በመሳሪያዎቻችን እንገላቸዋለን እያለም ያቃጥራል በለው። ከሁማኑም ጋር ለአሳዳጊው አባቷ ሞኩም እኔ በነብዩዋ ታውላም ልጅ መውለድ እንደማልችል ተነግሮኛል። ካሜሃሜሃም ካገባሁት ዘሩን መተካት ስለማልችል ጋብቻው ትርጉም የለውም ብትለውም ሞኩ ግን ግዴታ ማግባት አለብሽ፣ ይህን ነገር ደግሞ ለሱ በጭራሽ እንዳትነግሪው ብሎም አስጠንቅቋት የሰርጉ ስነ ስርዓት ተደርጎ እሷም ከካሜሃሜሃም ጋር ለመጀመሪያ ጊዜ ተዋውቃና ተያይታ ተጋብታ ማታም ላይ ወደ ክፍላቸው ገብተው በሚገርም መልኩ ሲፈጽሙ በባህላቸው መሰረት ይሁን ምን ይሁን አናቅም አንዲት አሮጊት እዛው ክፍል ቁጭ ብላ ስታያቸውና ከወደ ውጭም ጥላቸው በሁሉም ሰው ሲታይም እያየን ሌሊቱንም ፈጽመው ይጨርሳሉ። ወይ ጉድ! ቶኒም ጋም ስንሄድ በመሃል ያተንከሴስ ማርሊም ከመርከባቸው ካፒቴን ቢሮም ገብቶ የነ ኪያናን ደሴት የሚገኝበትን ካርታ ሲሰርቅ ቶኒም ደርሶበት ምን እያደረገ እንዳለ ሲያፋጠው ማርሊንም ተደናግጦ ካፒቴኑ አዞኝ ነው እያለ ሊሸውደው ቢልም ቶኒም ነቅቶበት ሽጉጡን ደቅኖ ሊይዘው ቢልም ከኋላ የማርሊ ሰዎችም ደርሰውበት ቶኒንም ይዘው እየተበደቡት ራሱን አስተውት ለባሪያ ንግድም ማንም ሳያቅ ሊሸጡትና ከቦታው ሊያሰጉዱት ይዘውትም ይወጣሉ በለው። ትዕይንቱን በቀጣይ ወደ ሀዋይም ግዛትም ወስዶን የካሜያሜያ አጎት የኪዎዊም አባት ንጉሱም በስተመጨረሻም ይሞታል። በዚህም ልጅየው ንግስናውንም ተረክቦም ይሰገድለታል። ይህንንም ዜና ጨካኙ ንጉስ ካይካሊም ሰምቶ እንዴት እኔ ይሄን ንጉስ ሳልገለው ቀድሞ ይሞታል በሉ በፍጥነት ሌሎቹም ሳይሞቱ ጦርነታችንን ጀምረን ጦራችንን ይዘን ሄደን እንጨረሳቸውም እያለም ሲያዝ እዛው ያለ አንድ አማካሪውም ይህ ነገር ጥሩ አይመስለኝም፣ ትንቢቱ የሚለው እኮ አንድ ንጉስ በሰላማዊ መንገድ ነው አራቱን ግዛቶች መምራት ያለበት እንጂ እንዲህ ባንጫረስ ቢልም ገብጋባው ንጉሱ ካይካሊ ግን ከዚህ በኋላ ሌላ ንጉስ የለም፣ እኔ ብቻ ነኝ ንጉስ፣ በሉ ተነሱም ብሎም ያዛል። ልጁ ኩፓሊም እዛው በቆሪጥ አባቱን እያየ አባቱ የሚሰራው ስራ ሁላ ልክ እንዳልሆነ ቢያቅም ትዕዛዙን ተቀብሎም ይወጣል። የኪያና ሚስት ኮፓዊም ጋር እንሄድና እሷም ጋር የኪያና ወንድም የሆነው ናማኬም አመርቶ አጠገቧም ተቀምጦ ሲያወራት እያየን እነዚህ ሁለቱ ሰዎች ታዲያ ከቀን ወደ ቀን ቀረቤታቸውን እንደጨመሩም እንረዳለን። ያው ኪያና ሞቷል ተብሎ ስለታሰበ የራሳቸውን ህይወት ለመቀጠል እንደሆነ ብንረዳም ከኋላ ግን ሌላኛው የኪያና ወንድም ናሂም ያንን እያየ ሲበሳጭ ሚስቱ ሂኪም ታዲያ ያረጋጋችው ተዋቸው ኪያናም የለም ስለዚህ ህይወታቸውን ይኑሩ ብትለውም እሱ ግን ኪያና ባይሞትና በህይወት አንድ ቀን ቢመጣስ ሚስቱ ከወንድሙ ጋር ፍቅር እንደጀመረች ካወቀ ምን ይሰማዋል እያለ ጠይቋት ተበሳጭቶም ይሄዳል። አስባችሁታል? እናንተ
ብትሆኑ ምን ታደርጋላችሁ? ወንድማችሁ ሚስታችሁን ሲነጥቃችሁ ወይም ደግሞ እህታችሁ ባላችሁን ስቀማችሁ አያድርስ ነው። ስለ ኪያናም ካወራን ወደ እሱም ሄደን እሱም ጋር ፋይ መታ የመሳሪያዎቹን ጉዳይ ሙሉ እንደጨራረሰችም ነግረው ዛሬ ማታ በመርከብ እንንቀሳቀሳለን ብትለውም ኪያና ግን ቀኑን ሙሉ ቶኒንም ስላጣው ግራ ተጋብቶና ተጨንቆ እሱ ማፈላለግም ጀምሮ ማርሊን ጋም አምርቶ ካየው ቢጠይቀውም ያተንከሲስ ማርሊ ሆዬ ቶኒ ማታ መጠጥ ጠጥቶ ሰክሮ አይቼው ነበርም ብሎም ይዋሸዋል። ኪያናም ታዲያ ፍለጋውን ቀጥሎ በአንድ አጋጣሚም የሆነ የህፃን ልጅ ለቅሶም ሰምቶ የሰማበትን ቦታ የተሸፈነ ነገር ሲገልጠው ባልጠበቀው መልኩ የእሱ ዘር ያላቸው ሰዎች እንደ ባህሪያና እንደ እንስሳ አንድ ሳጥን ውስጥ ታጎረው ማይተው ማመን እያቃተው ደንዝዞ እዛውም የባህሪዎቹ መሪ ተቆጣጣሪም ዞር በል እያለ ሲገፈታትረው እዛው ባየው ነገር ራሱን መቆጣጠር ያቃተው ኪያናም በንዴት ያንን ሰው መሬት ማፍርጦ ሲያንቀውና ሊገለው ሲቃረብ የስፓኒሾቹ ወታደሮችም ደርሰውበት በፍጥነት እግሬ አውጪኝ በሚል እየሮጠም ያመልጣቸዋል። ሀዋይ ግዛት ላይም አሁን ላይ መንግስቱም ስለሞተ ለልጁ ኪዮይም የንግስናው ዙፋን እየተሰጠው የአባቱ ኑዛዜም ሲነበብ እሱ ንጉስ እንደሚሆን ካሜሃሜሃ ደግሞ የጦር መሪ ማለትም የመከላከያው ሚኒስተር ተደርጎም እንዲሾም ንጉሱ መናዘዛቸው ሲነበብ በዚህም ልጅየው ኪዮይም ታዲያ ማመን እያቃተው እየተበሳጨ ይሄ አይሆንም፣ እኔ ንጉስም የመከላከያው መሪ መሆን ያለብኝ ምን ያንሰኛል፣ አባቴ ተሳስቶ ነው ቢልም ካሜሃሜሃንም ስልጣኑን ለኔ ያሳልፈክ ስጥ እያለ ሲያስገድደው እዛ የተገኘው ካሜሃሜሃም ታዲያ አባትክ ለዚህ ብቁ እንዳልሆንክና ጦር መምራት እንደማችል ስላወቀ ነው ለኔ ኃላፊነቱን የሰጠኝም ብሎት ስልጣኑ የሚገለጽበትን ምልክትም አንስቶ ሊሄድ ቢልም ኪዮይ ታዲያ አልሰማ ማለቱን ቀጥሎ ረረፍ ቢባልም መስማቱን አቁሞ በሚገርም መልኩ እየተበሳጨ ራሱን በቦክስ ደጋግሞ መጥቶ ጥርሱን አውልቆ አውጥቶ እያሳየ ለቦታው ብቁ መሆኑንና ከካሜሃሜሃም ጋር በተቃራኒው መቆሙንም ያውጃል ብለው ካሜሃሜሃም ምንም ሳይለው ወደ መንደሩም ተመልሶ ሞኩም ታዲያ ሊመክረው ቢሞክርም ምንም ሳይመልስለት ጀርባውን ሰጥቶት ብቻውን ወደሚሆንበት ቦታም ያምራል። ከሁማኑም ከርቀት ያንን አይታ ወደ ሞኩም ጋር ማምርታ እኔ ባሌን ላውራ ወይ ብትልም አርፈሽ ተቀመጪ ይህ ያንቺ ጊዜ አይደለም ቢላትም ምን ብለከኝ ነበር ምከሪው ብለክ ነበር እኮ ብትለውም አዎ ብዬሽ ነበር ግን አሁን ያ ጊዜው አይደለም ብሏት ቢሄድም እሷ ግን በንዴት ብቻውን ወዳለው ባሏ ካሜሃሜሃም ጋር አመታ እያወራችው አንተ የሁሉም ግዛቶች መሪም እንደምትሆን ተተንብዋል፣ መሪም ትሆናለህ፣ ስለዚህ አትጨነቅ እያለች ብትነግረውም ካሜሃሜሃ ግን እዛው ያለውን ግዙፉን ድንጋይ እያሳያት ይህን ድንጋይ ያንቀሳቀሰ ሰው ነው የወደፊት የሁሉም ነገስታት ንጉስ ይሆናል የተባለው፣ እኔም በጊዜው ያንቀሳቀስኩ የመሰላቸው ሰዎች የመሬት መንቀጥቀጥ በትንሹ ተከስቶ ፈቀቅ ስላደረኩት እንጂ በራሴ በጭራሽ አላነቃነኩትም። አሁንም አንሰው ያነቃንቀው ብባል ማንቀሳቀስ አልችልም። ስለዚህ ፈጣሪ ምንም ምልክት እየሰጠኝ ስላልሆነ ግራ ገብቶኛል ቢላትም እሷ ግን አትጨነቅ፣ ስለ ድንጋዩና ስለ ፈጣሪ ምልክት ትተክ ባለህበት በህሊናክ ትክክል ነገር የምትለውን ነገር ብቻ አድርግም ብላ ምክሯን ትለግሷለች። ካሜሃሜሃም ታዲያ በምክሯ እየተገረመ እቺም ብልህ ሴት ስላገባትና የሱ ስለሆነች ይደሰታል። እነ ኪያናም ጋር አሁንም ኪያና ከስፓኒሾቹ ወታደር ተሰውሮ የስፓኒሾቹ ወታደሮችም እያፈላለጉት ወደ መርከቧ ካፒቴን አመርተው አይቶት እንደሆነና እሱ ጋር ደብቆትም እንደሆነ ሲጠይቁት ካፒቴኑ በጭራሽ እንዳላየው እንዳልደብቀው ከፈለጉና ካላመኑትም ወደ መርከቡ ገብተው እንዲፈትሹም ይናገራል። እነሱም አምነውት አንተ ከደበቅከው እጅግ ካለበት ከዋሸከን ግን መጨረሻ ቅርብ ነውም ብለው አስፈራርተውትም ይሄዳሉ። ካፒቴኑም በፍርሃት ወደ ፋይጋም አምርቶ መሳሪያዎቹ ሙሉ እየተጫኑ ነው። ኪያና እስከ ማታ ካልመጣ ትተነው እንሄዳለን፣ እኔ ለሌላ ሰው ህይወቴንና ገንዘቤን አልሰዋም፣ ስለሱ እኔ አይመለከተኝም ይላታል። ሀዋይ ግዛት ላይም ታዲያ ካሜሃሜሃም በመንደሩ ያንን የመከላከያ ሚኒስተርነት ምልክቱን ይዞ ትርኢት አድርጎ ከፈጣሪያቸው ምልክት ቢጠብቁም ምንም ምልክት ስላላዩ እሱም ምንም ይሁን ምን ይህንን ስልጣን ለንጉስ ኪዮይ አሳልፌ አልሰጥም፣ እሱም ሊያጠቃን ከመጣ እኛም አማራጭ ስለሌለን እንከላከላለን፣ ይህም ከፈጣሪ ያገኘሁት ምልክት ሳይሆን በራሴ ጥሩ ነው ብዬ የወሰንኩት ውሳኔ ነው ብሎም ይናገራል። ይህን ሀሳብ የካሁማኑም እንደሆነ እየተረዳን እሷም በደስታ ስታየው አሳዳጊዋ ሞኩም ይህ ነገር የእሷ ምክር እንደተጨመረበትም ይጠረጥራል። የኪያና ሚስት ኮፖይም ጋም ሄደን እሷም ከኪያና ወንድም ናማኬም ጋም ሆና የሆዴ ወዳቸውን እየወጉ በሐዘኗ ጊዜ ከጎኗም ሆኖ ብርታት ስለሆነ ስታመሰግነው እሱም አንቺ ያለማንም በራስሽ ጀግና ሴት ነሽ እያለ ፍቅሩን ሊገልጽላት ቢሞክርም እሷ ግን የአንገት ሀብሏን አውልቃ እንደ ስጦታ እየሰጠችው አሁንም ልቧ ኪያና ጋር እንደሆነና ከአንተም ጋር መሆን አልችልም ብላ ልቡን ሰብራው እያዘነችም ነግረው ትሄዳለች። ይሄ ነው ታማኝነትና ጀግና ሴት ማለት።
ዋው ኮቦይ! እንግዲህ እንዲህ እያለን የእነዚህም ክፍሎች ማገባደጃ ትዕይንቶች ላይ ተቃርበናል። ኪያናም እንደዛው አሁንም ከስፓኒሾች ወታደሮችም እንደተደበቀ ፋይን ቤት ስትገባም አግኝታው እየተደናገጠች እየሆነ ያለውን ነገር ሁላም ነግራው በፍጥነት መሄድ አለብን፣ ጠመንጆቹ ሙሉ ተጭነዋል ብትለውም እሱ ግን በጭራሽ ቶኒን ትቸው አልሄድም እያላትም ስለሆነ ምናልባት እንደ ባሪያ ተይዞም ከሆነ ወደ ሌላ ቦታም ካልወሰዱት እዚህ ቦታ የሚታጎሩበት ቦታም አለ ብላ ቦታውንም ነግራው በፍጥነት ግን ወስነክ መርከቡ ሳይድና ካልሆነም ትተንክ እንሄዳለንም ትሏለች። ኪያናም እሷን ትቶ ወዳለችው ቦታ በጥብቅም አምርቶ ወደ ውስጥም እንደገባ እንዳለ እንደ ባሪያ የታሰሩትን እስረኞች እያየ እየተበሳጨ በራቸውን እየገነጠለ ያስለቀቀ ጠባቂዎቹን እየገዳደለ ቶኒንም እየተጣራም ይፈልጓል። በመሀልም በተነሳ ግርግር እሳትም ተነስቶ ቦታውን መቀጣጠል ይጀምራል። ኪያናም ራሱን የሳተውን ቶኒንም አግኝቶት ተሸክሞት ቦታውን ለቀውም ይወጣሉ። ውጭ ላይ ተንከሲሱ ማርሊንም አይቷቸው ኪያናንም ሲያየው ስለሚፈራው ሮጦም ያመልጣል። ኪያናም ታዲያ በትንሽዬ ጀልባ ቶኒን እንደያዘ ወደ ትልቁ ጀልባም በሰላም አመርተው ከነፋይን ጋር ተገናኝተው ወደ ቧላ ላይ መለሱ ለቀው ይሄዳሉ። ከርቀትም ኪያና ያንን ቃጠሎ እያየ ሁሉንም እስረኞች ባለማስለቀቁ ቢከፋውም ቦታውን በማቃጠሉና ቶኒንም ስላስለቀቀው ይደሰታል። በስተመጨረሻም ትዕይንቶቹም ላይ ናማኪም ወደ ቤቱ ሀገር ሰላም ብሎም ሲገባ ባልጠበቀው መልኩ የኪያና ሚስት ኮፖይም ቤቱ እንዳለችም ማይቷት ግራ እየተጋባ እኛም የሰጠችውን ሀብል ልትቀበለው ቢመስለንም ጉደኛዋ ኮፖይ ግን ተሸንፋ ኪያና ሞቷል ከዚህ በኋላ አይመጣም በሚል ወንድምየው ናማኪንም አቅፋ ወደ ፍቅር ውስጥም ይገባሉ። እረፍ ቅድም ጀግናና ታማኝ ሴት ናት ያልነውን ምንም ማትረባ ሴት ናት ወደሚለው ቀይረነዋል። ወይንስ ደግሞ ልክ ናት ብላችሁ ታስባላችሁ? ባለፈው ክፍል በቺፍ ኦፍ ዋር ኪያናም ታግቶ የተወሰደበት ጓደኛው ቶኒን አስመልሶ የገዛዟቸውን የጦር መሳሪያዎች ይዘው ወደ ሀዋይ ደሴትም ጉዞም እንደጀመሩ የኪያና ሚስት ኩፖይም ባሌ ሞቷል በቃ በሚል ከሚወዳት ከኪያና ወንድም ናማኬ ጋር ፍቅር እንደጀመረች የሀዋይ ንጉሥ ሆኖ የተሾመው ኪቦዊም አባቱ ከሞተ በኋላ ንጉሥ እሆናለሁ ጦሩንም እኔ እመራለሁ በሚል ከካሜሃሜሃም ጋር ጸብ ውስጥ እንደገቡ አይተን ነበር ያቁም ነው። በዚህኛውን ክፍል ቀጥለን ካሜሃሜሃም የመንደሯን ሕፃናትም ሰብስቦ የተነቀለ አንድ ተክል እያሳያቸው ስለ ተክሎችና ስለ ስራቸውም እያስተማራቸው እኛ እንደ ተክሉ ነን፣ ስሮቻቸው ደግሞ እናንተ ሕፃናት ናችሁ፣ ስታድጉ ለዋናው ተክል ማለትም ለእኛ አንድ ሆናችሁ እንድናድግ በህብረት በደንብ መስራት አለባችሁ እያለ በምሳሌም አስደግፎ እያስተማራቸው ወደ ተክል ተከላም እንዲሄዱም ያዛቸዋል። እዛው ሀዋይ ላይ የጦር መሪ ካልሆንኩ እያለ ያለው የንጉሱ ልጅ ኪቦዊም ከአንዲት የወደፊቱ ተንባይ ናት ተብሎ ከሚነገርላት ነቢያ ሮቢት ጋም ተራራም ላይ የሚገኝ እሳተ ጎመራም ላይ አምርቶ ስለ ወደፊቱ እንድትነግረው እየጠየቃት አባቴ እኔን የጦር መሪ ማድረግ ሲገባው ካሜሃሜሃን መረጠ፣ ያም ስህተት ነው እያለ ሲበግን ነብዩዋ ሴትዮም እንዲረጋጋና ቀስ በቀስ ሁሉም ነገር በሱ ስር እንደሚወድቅ እየነገረችው እዛው እሳተ ጎመራውም ሲፈላ እሱም ኃይል እንዲሰጠኝ በሚል በሙቀቱ ጀርባውን ያስለበልባል። ትዕይንቱም ወደ ኪያናም ጋም ወስዶን እንደለመደው የገዛዙት መሳሪያዎች እያዘገጃጀና እያጸዳዳ ከእገታ ያስመለጠው ቶኒም እያገዘው ያደረክልኝ ነገርና ውለታክን መቼም ማረሰውም እያለም ያመሰግነዋል። ኪያናም በፈገግታ መልሶለት ወደ ላይ ሞቶ ፋይንም አግኝቶ እያወራት እኛም ፋይ ድሮ ከሀዋይ ደሴትና ግዛት በግድ ተወስዳ በነበረ ሰዓት እዚህም አራስ የነበረ ልጅ ጥላ እንደሄደችና አሁን አድጎ እንደሚሆን እንደናፈቃትም ስትናገር እንሰማታለን። ሀዋይ ደሴት ላይም ኮዋፒና ናማኬም ፍቅራቸውን እስከ ጥግ በደስታ እያጣጣሙ በንጋታው ጠዋትም የነኪያና መርከብ ደሴቲቷም ላይ ደርሶ በመጀመሪያ የሚያያቸው መጤው ጃክም ስለነበረ ዜናውን ለሌላውም ያበስራል። ኪያናም ልክ ከጀልባ እንደወረደ የናፈቀውን የደሴቲቷን አሸዋ በእጁም እየያዘ ውስጡ ደስታና ሰላም ይሰማዋል። ጉዳቸውንም የማያውቁት ናማኬና ኮፖይም ደስታም ላይ ያሉ ዜናውንም ሰምተው ወዲያው ደስታቸው ወደ ጭንቀትና ፍርሃት ይቀየራል። እነ ኪያናም ጋር ሞኩም ከሰዎቹ ጋር ደርሶ ኪያናን እየተዋወቀው አንተ ማለት ካይኪሊን የረዳከውና ኦሃዮ ደሴትን እንዲሁ ጉድ ያደረጋችሁ የጣላችሁት ሰው ነው ወይም ሲለው ኪያናም አዎ እኔ ረድቼዋለሁ፣ ግን በዛ ካይኪሊን በመርዳቴ ስህተት ነበር የሰራሁት፣ ለኃጢአቴም አሁን ነገሮችን ለማስተካከል ተመልሻለሁ እያለም ይናገራል። ሞኩም እኔ የዚህ ቦታ ዋና አይደለሁም፣ ካሜሃሜሃንም ነው መሪያችን፣ እሱን ታወራዋለህ፣ ግን እነዚህ እንግዳ ሰዎች ወደ ደሴቲታችን መግባት ስለማይችሉ መርከባቸው ላይ ይመለሳሉ፣ ውሳኔያችንንም ይጠባበቃሉ። በተመሳሳይ ስለ ፋይም ጠይቁ። በፊት እዚህ ቦታ ተወልዳ ትኖር እንደነበረና ትታቸው እንደሄደችም ሰምቶ ለእሷም ስብሰባ አድርገን ከወሰንም በኋላ እዚሁ እንድትኖር እንፈቅድላታለን ብሎም ተናግሮ ኪያናም ተስማምቶ ለመርከቧ ካፒቴንና ለነቶኒም ታዲያ ከመሪው ከካሜሃሜሃም ጋር አውርቶ ነገሮችን ካስተካከለ በኋላ እንደሚጠራቸውም ተናግሮም ይሸኛቸዋል። በመቀጠል ኪያናም ከርቀት ቤተሰቦቹን፣ ወንድሞቹን፣ ሚስቱን እነ ኮፖይንም አይቶ በሩጫና በናፍቆት ወደ እነሱም ይገሰግሳል። እነሱም በህይወት ሲያዩት ማመን እያቃታቸው ተንደርድረው ሄደው ያቅፉታል። ኮፖይም
በተጨማሪም እህቷ ኒኪም እንዲሁም ደግሞ የኒኪ ባል ራሱ የኪያና ወንድም ናሂም አብረው ሲያቅፉት ከኋላ ጉዱን በሆዱ የያዘው ናማኪም ታዲያ የኮፖይ የተሰጠውን ሀብል ኪያና እንዳያየው ካየው በንዴት አንገቱን ስለሚቆርጥለት አውልቆም ደብቆ ወንድሙ ስለተመለሰለት ብቻ በደስታም ያቅፈዋል። ወደ መርከባቸው እየተመለሱ ያሉት እነ ቶሚም ጋር ጃክም ሄዶ ሲያወራቸው እነሱም በህይወት እንዳለ ሲያዩ ማመን እያቃታቸው በደስታም ሰላምታ እየሰጡት አብሯቸው እንዲመጣ ቢጠይቁትም እሱ ግን ነገሮች እስኪረጋጉ እዚሁ መቆየት እንደሚፈልግም ነግሯቸው ይመለሳል። ኪያናም ከወንድሞቹ ጋር ወደሚኖሩባት መንደርም እየገቡ የመንደሯ ነዋሪዎችን በግርምት እያዩት እነሱም ታዲያ እንደ መርከበኞቹ ስላደረገው ሱሪም ጠይቀውት በሰለጠነው ዓለም እንደዚህ እንደሚለበስ እየነገራቸው እየተሳሳቁም መንደሯ ላይ ደርሰው ለመንደሯ ህጻናት ኪያናም የጠብንጃ ጋን ፓውደርም እጁ ላይ ማፍሰሰውም እዛም እሳት ለኩሶ እናም ሲቀጣጠል እያሳያቸው እያስገረማቸው ህጻናቱም ጠንቋይ ሳይቀር እየመሰላቸው ኪያናም በመቀጠል ወንድሞቹን ስለ መሪ ስለተባለው ካሚያሚያም ጠይቋቸው እነሱም ካሚያሚያ ለመንደሯ ነዋሪዎች በጣም ጥሩና የሚያስብ መሪ እንደሆነም ቢነግሩትም እሱ ግን ያ ብቻ በቂ አይደለም፣ እኔ ወደዚህ የመጣሁት እንደ ድሮ ለመኖር አስቤ ሳይሆን ከባድ ጦርነት ከንጉሱ ከሂካሊም ጋር አድርገን ነፃነታችንን አውጀን በሰላም ለመኖር ነው። ለዛም ታዲያ እኔ ጥሩ ድጋፍ የሚሆንን ነገር አምጥቻለሁ እያላቸው ሰዓቱም ደርሶ መሪ የተባለው ካሚያሚያንም ለማውራት አብረው ይሄዳሉ። ቦታውም ላይ ከሌሎቹ የስብሰባው ታዳሚዎች ጋር ሞኩም በድጋሚ አግኝቷቸው በንቀት ኪያናንም እያወራው አንተ ምንም አጠቅመንም ካሚያሚያም ለዚህ እዚህ አልተገኘም፣ ይሄንን የስብሰባ ቦታም ለአንተ ፍቃድም ስላልሰጠ ቦታውን ለቀህ ሂድ፣ ያመጣካቸውም ሰዎች ይመለሱ፣ ምንም የምናወያይበት ጉዳይ የለም ብሎም ይሸኘዋል። ኪያናም በንዴት ሽጉጡን አውጥቶ ቢተኩስበት ደስ እያለው ግን ራሱን አረጋግቶ ምንም ሳያደርግ ይመለሳል። የካሚያሚያም ሚስት ካውማሁም የሚሆነውን ለምን ሞኩ ዝም ብሎ እንደሚበሳጭ በግርምት ከርቀት የሚሆነውን ታያለች። ፋይም ጋም ስንመለስ እዚህ ትቆይ አትቆይ ገና ሳይወሰንላት በመንደሯ ስትዟዟር አንድ ተለቅ ያለን ሰው ማይታ ፊት ለፊቱ የሚጫወቱትን ህፃን መሃል ያለን አንድ ህፃን ቀልቧን ይስበዋል። ህፃኑም እሱም ሲያያት ፈዞ ሲቀር እናየዋለን። እኛም ምናልባት እናትና ልጅ ሊሆኑ ይችላሉ እያለም እየገመትን ኪያናም ወደ ቤተሰቡ ሲመለስና ከሚስቱ ኮፖይም ጋም እያወራ ሳለ ወንድሙ ናማኪም ውስጡ እንደተረበሸ ተነስቶም ሲሄድ ወዴት ሊሄድ እንደሆነ በኪያና ተጠይቆ እሱም የውስጤን ሀዘን አውጥቼ መስዋዕትም አድርጌ ለአንተ በመለስ ደስቴን ብቻዬን ልግለጽም ብሎትም ተሰናብቷቸው ይሄዳል። እዛው ያለችው ይህን የሰማችው ኮፖይም ሲጨንቃትም እናያታለን። ጃክም እነሱ ጋር ደርሶ ኪያናን ካሁማኑ ልታወራው እንደምፈልገውም ነግሮት እሱም ተስማምቶ ወደ ካሁማኑም ጋር አምርቶ ያወራታል። እሷም ስለዛኛው አይቶ ስለመጣው ዓለም ሰዎች ያየውን እንዲነግራትም ጠይቃው ኪያናም ያየውን ሁላ እየተናገረ የተሰጠነ የሚሉት ዓለም ላይ የተለያዩ ጥሩና መጥፎ ነገሮች እንዳሉ እነሱም የጦር መሳሪያዎች በብዛት አሏቸው። እኛም ማጥቃት ከጀመሩ ሙሉ ገለውን ጨርሰውን ሀብታችንን በቀላሉም ስለሚወስዱብን እኛም በመካከላችን ህብረት መፍጠር አለብንም ይላታል። ካሁማኑም ኪያና በሚናገረው ነገር እየተስማማች በቀጥታ ሞኩም ሳያቅ ወደ ባሏ ካሚያሚያም ጋር ኪያናን ወስዳ አብሮ እንዲያወሩም ታደርጋቸዋለች። ኪያናም መሪ የተባለው ካሚያሚያ ብቻውን ተክል እየተከለም ሲያየው እየተገረመ ለቅልም የሚጠባበስ ስጋም ላምጣ እንዴ እያለም ሰላምታም ሰጥቶ ተዋውቆት ካሁማኑም እንዲያወሩ ብቻቸውን ትታቸውም ትሄዳለች። ገና ካሚያሚያና ኪያናም ማውራት ከመጀመራቸው ባህሪያቸው ተገጣጥሞ ካሚያሚያም በኪያና ብልሃተኝነት እየተገረመ እሱም ብልሃተኛም ስለሆነ ጥሩም ይነጋገራሉም ይግባባሉ። ግን ኪያና ስብሰባው ላይ ተገኝቶ ሀሳቡን እንዲናገር መጀመሪያ ፈጣሪ መፍቀዱን እንድናውቅ አንድ ውድድር እናደርጋለን። እሱን ውድድር ካሸነፍ ስብሰባው ላይ ተገኝተክ ሀሳብክን ትናገራለክ፣ ካልሆነና ከተሸነፍክም ያልከውን ስጋ ታመጣለክ እያለ ካሚያሚያም እየቀለደም ይናገራል። እዛው ሀዋይ ግዛት ላይ ንጉሱ ኪዎዎም ስብሰባም ላይ ሰዎቹን ካሜሃሜያን እንዲጠሉና እሱ የጦር መሪ መሆን አይችልም እንዲሆንም አትፍቀዱም ለማድረግም ቢጥርም እዛ ያሉት የተሰበሰቡ ታዳሚ ትላልቅ ሰዎችም አባትክ ሳይቀር በካሜሃሜያ ተስማምቶ ነው የመረጠው። እሱም ለቦታው ብቁ ነው። እሱም ላይ ከተነሳን እርስ በርስ ተጨፋጭፈን ማለቃችን ነው። ይህ የማይሆን ሀሳብ ነው እያሉም ሳይስማሙም ሲቀሩ ንጉሱ ቆይ ሆይም በንዴት የሚሉትን ምንም ሳይናገርም ይሰማል። አመሻሽ ላይ ኪያናም ወደ ሚስቱ ኮፖይም ጋም ሲመለስ የጨነቀው ወንድሙ ናማኪም ወንዝ ዳርም ወርዶ የውስጡን ጭንቀትና ኃጢአት አራግፎም ለመጣል ሲሞክር እናየዋለን። በቀጣይ ቀን ኪያናም ከወንድሞቹም ጋር ካሜሃሜሃ ውድድር ይደረግበታል ያለው ቦታም ላይም አመርተውና ደርሰው ውድድሩንም ሲያዩ ለአራት ተወዳዳሪዎች ቀጭን መንሸራተቻ ያላት እንጨት ተሰጥቷቸው ከፍተኛ ተራራም ላይ ያለ ተራራ ላይ ወጥተው በዛ እየተንሸራተቱ እታች ያለ ወንዝ ላይ ቀድሞ የደረሰም አሸናፊም ይሆናል። ይህን ውድድር ታዲያ አንድም ሰው እስከዛሬ ካሜሃሜሃን አሸንፎ እንደማያውቅም እንሰማለን። ኪያናም ይህን ውድድር ባያውቀውም ለመጀመሪያ ጊዜ ውድድሩ ለማድረግ እየተዘገጃጀ መንሸራተቻ እንጨታቸውም ለሁሉም ተሰጥቷቸው የዳኛውን ጀምሩ የሚለው ፊሽካ ለመጀመር እየተጠባበቁ በለው ልክ
እንደተነፋም ታዲያ በእንጨቷ ቁልቁል በፍጥነት እየተንሸራተቱ አንደኛው ወዲያው እዛው መሬት ላይ ባሉ ድንጋዮችም እንጨቱ ተመቶ እንጨቱ ተሰብሮበት ወደ ኋላም ይቀራል። በመቀጠል ሌላኛው እንደዛው ይሰበርበታል። በስተመጨረሻም ኪያናና ካሜሃሜሃም ብቻም ቀርተው እየተሽቀዳደሙ ብልሃተኛው ኪያናም እነዛ የተሰበረባቸውን ተወዳዳሪዎች አተኩሮ እያየ ከነሱ ተምሮ ነበርና በተጨማሪም ታዲያ ካሜሃሜሃ የሚያደርገውን ሁላ እያደረገ በድፍረት ፊት ለፊቱ ያሉትን እንዳለ መሰናክሎች አልፎ ለጥቂት በጣም በትንሹ ካሜሃሜሃንም ቀድሞ ወደ ወንዝ ውስጥ ይገባል። ዋው! በዚህም ካሜሃሜሃ እየተገረመ አንተ በጣም ደፋርና ከፊት ያለውን ነገር ራሱ ሳታይ የምትጓዝ ሰው ነክም እያለ እያደነቀው ወደ ስብሰባው አዳራሽ ከዚህ በኋላ እንዲቀላቀልም ይፈቅድለታል። ዋው! ኪያና የዛኑ ቀን ኪያናም ሞኩን ወደ መርከቡም ወስዶት የምር ካሜሃሜሃ በዕጣ ፈንታ የወደፊቱ ሁሉንም ግዛቶች አንድ አድርጎ የሚመራው ንጉሥ እሱ ከሆነ አብረን ሆነን እኛም ልንረዳው ይገባል እያለው ያመጣውን የጦር መሳሪያዎችም እያሳየው እነዚህ መሳሪያዎች በሰከንዳት ውስጥ ሰዎችን እንደሚገሉም ይነግሯል። ሞኩም ይህን ሁላ መሳሪያ ካየ በኋላ ኪያና ከፍተኛ ኃይል በእጁ እንዳለም ይረዳል። አመሻሽ ላይ ማንነታቸውን ያላወቅናቸው 4 ግለሰቦችም ጨለማን ተገን አድርገው እነ ካሜሃሜሃ የሚበላ ምግብ ለወደፊት ብለው ያከማቹበት ቦታም ላይ ገብተው ሙሉ ቦታውን አቃጥለው ሲወጡም እናያቸዋለን። ህርፍ ከርቀትም የላካቸው ንጉሥ ኮዌይም እንደሆነም እያየን የእሱ ስራ መሆኑን እንረዳለን። በንጋታው ካሜሃሜሃም ጉዱን አይቶ ሲበሳጭና የማን ስራም እንደሆነ ሲያጠራ ኪያናም ይህ ስራ የተቀናቃኝ የኪዎቢም ነው። እዚህ ያለንን ችግር በቶሎ ፈተን ኪዎቢ ሰላም አላወርድም እምቢም ካለ አስወግደን አንድ ላይ ሆነን የጠላት የሚመጣብንን የካይካሊን ጦር መመከት አለብንም እያለ ሲናገር እዛ ያለችው ሚስቱ ኮፖሊም እኔ ኪዎቢን ከልጅነታችን ጀምሮ ስለማቀው ላውራውና ሰላም ብንወርድ ይሻላል፣ ጦርነት ለማናችንም አይበጅም ብላም ትናገራለች። ኪያናም እየተስማማ አብሯት ለመሄድ ሲስማማ ካሜሃሜሃም ሚስቱ ካሁማኑን ሀሳቧንም ጠይቋት ካሁማኑን ታዲያ በመነጋገሩ በኮፖሊም ሀሳብ ተስማማለች። በሌላ በኩል ኮይም ታዲያ እሳት አጠገብ ተቀምጦ ከተንባዩም ጋም ሆኖ የአባቱን የንግስና ዘውድ አንሶ ከዚህ በኋላ የአባቴ ታሪክ ለእኔ አይጠቅመኝም፣ እኔ ለራሴ በራሴ መንገድ ነው የምኖረው፣ ህዝቦቼንም የምመራውም ብሎ ዘውዱንም ያቃጥለዋል ብለው በተመሳሳይ የጋራ ጠላታቸው የሆነው ጨካኙ ንጉሱ ካይካሊም እሱም መንደሩ ላይ በሃይማኖት አባቱም በኩል የሆነ የተቀመመለትን መጠጥም ተሰጥቶት እሱንም ጠጥቶ እየደነዘዘ የወደፊቱ በዚህ መጠጥ በኩል ይታየኛል እያለ ደንዞም ሲታየውም እናየዋለን። የካይካሊ ወንድ ልጅ የሆነው ኮፖሊም ከጓደኛው ጋር ጫካ ውስጥም እያሉ ጓደኛውም አባትህ አሁን ላይ እየሰራ ያለው የጭካኔ ስራ ሁላ ልክ አይመስለኝም፣ አይምሮ ደናም አይደለም፣ ህዝቡ አሁን ላይ እሱን ጠልቶ አንተ እንድትመራው ነው የሚፈልገው፣ አባትህ ላይም ሙሉ ለሙሉ እምነት አተዋል፣ አንተም የመምራት ብልሃቱም ብቃቱም አለ ቢለውም ኮፖሊ ግን በሀሳቡ ሳይስማማም ይቀራል። ጓደኛውን ከፈለግ ወደ አባትህ ላከኝና ገድይልህ ሀብቱንም ስልጣኑን ሙሉ እንድትወርስ ላደርግም እችላለሁ እስከ ማለት ይደርሳል ብለው ኮፖሊም አሁንም ሳይስማማ ይቀራል። ሀዋይ ግዛት ላይ ናሂም ብቻውን መፋለምን እየተለማመደ ሚስቱ ሂኪም ወደ እሱ መታ እሷንም እንዲያለማምዳት እየጠየቀችው ቦሬ ታዲያ ኪያና ወደዚህ ከመጣም በኋላ ከተመለሰ በኋላ ሚስቱ ኮፖይም ታዲያ ሙሉ ለሙሉ ጸባዩ እንደተቀየረና ዝምታ እንዳበዛች ምን ሆና እንደሆነ ካወቀም ትጠይቋለች። ናሂም ታዲያ ምንም እንደማያውቅም ይነግራታል። በተመሳሳይ ሰዓት ኮፖይም መሳሪያዎቹን እያጸዳዳ ያለው ባሏ ኪያናም ጋር ማመርታ ወደዚህ ከመጣ በኋላ ብዙ ጊዜውን እነዚህ መሳሪያዎች ጋር እንደሚያሳልፍና ስለሚለብሰው ለየት ስላለው ከዛኛው ዓለም ስላመጣው ልብስም ስታወራው እሱም ምንም ሳይመልስላት ትቷትም ይወጣል። በሌላ በኩል ታዲያ መርከቧ ላይ የነበሩት ጠበንጆች ሙሉ ለጦርነት እንዲሆኑም ሲወርዱን እያየን ሞኩም ለኪያና አሁን ጦርነቱ ተቃርቧል፣ ጦርነቱን ለማድረግ እንዘጋጅ እያለው ይሄዳል። እዛው ያለው የመርከቧ ካፒቴንም ስለ ግብይቱ ጉዳይም ኪያናን ከምን ደረሰ ብሎም ጠይቆት ኪያናም ትንሽ ታገስ እያለም ይመልስለታል። ካፒቴኑም ታዲያ ስጋቱን እየተናገረ እየተስማማ በጦርነቱም አንተ ራስህን ጠብቅ፣ አንተ ከሞትክ ሙሉ ለሙሉ ጉድ እንሆናለንም ይለዋል። ማዊ ግዛት ላይ ኮፖሊም ስለጨነቀው ወደ አባቱ ካይካሊም ጋር ማመርቶ ቀስ በቀስ የግዛታችን ነዋሪዎች በአንተ እምነት እያጡም ነው፣ ይህን የጭካኔ አመራር እንቀንስ የሚል ሀሳቡን ቢነግረውም አባትየው ካይካሊ ግን እሱን ሊገሉ ተልከው የነበሩና አግቷቸው ሰቅሎ ሳይገላቸው እያሰቃያቸው ያሉ ሰዎች ጋር ወስዶ እያሳየው ለእንደዚህ አይነት ሰዎች ነው ጭካኔን ማሳየውን ብሎትም ይሄዳል። ከተሰቀሉ ሰዎች መሀል አንዱም አባትህ በጣም ጨካኝ ነው እያለም እያቀሰተ ሲናገር ኮፖሊም ስለቱን አውጥቶ በስለቱ ወቅቶ ከስቃዩም ይገላግለዋል። ከቆይታ በኋላ ኪያናም ከርቀት መርከቦቹን ቆማ እያየች ያለችው ከሁማኑም ጋር አምርቶ እያወራት እሷና ሚስቱ ኮፖሊ ያመጡት ሀሳብ ኪዎቢን አውርተን ሰላም ማውረድ አንችልም፣ እንደውም ማድረግ ያለብን በጦርነት ረተ ነው እጅ አሰጥተን ከስህተቱ እንዲማር ማድረግ ነው ቢላትም ከሁማኑ ግን ቢያንስ
አንዴ አውርታችሁት እምቢ ካለ ወደ ጦርነት እንገባለን፣ ለእኔ ስትል ያንን አድርግ ብላም ታሳምነዋለች። እሱም ተስማምቶ ከሚስቱ ኮፖይም ጋር በመሆን ኪዎዊ በብዛት የሚያዘወትርበት የእሳተ ገሞራ የሚገኝበት ተራራም ላይ አምርተው የኪዎዊ ሰዎችም ሲያገኟቸው መሪያቸውን ሊያወሩ እንደመጡም ተናግረው ኪዎዊንም ያስጠሩታል። ኪዎዊም ከሰዎቹም ጋር ተከታትሎ ቦታውም ላይ ይደርሳል። ኮፖይም ታዲያ ያመጣችውን የሰላም ድርድር ማድረጊያ ነጭ ድንጋይም እያሳየችው ለሰላም ድርድር ነው የመጣ ነው፣ እኔም አንተን ከድሮ ጀምሮ አውቃለሁ። አሁን ከካሜሃሜሃ ጋር የገባችሁበት ችግርና ጸብን አቁማችሁ በህብረት የሚመጣበትን ጨካኙን ንጉሱ ካሂካሊን ተፋልማችሁ መርታት ነው ያለባችሁ። ስለዚህ ለሰላም ድርድር እናድርግ ብትለውም ኪዎዊ ግን ከካሜሃሜሃ የጦር መሪነት ስልጣኑን ለኔ ከሰጠኝ ብቻ ነው ሰላም የምናወርደው ብሎ ሀሳቧን ከአንዳንድ ውድቅ አድርጎባት ይመልስላታል ብለው በዚህ ጊዜ እዛ ያለው ኪያናም በንዴት ነግሬሽ ነበር፣ ይህ ሰው በጭራሽ ሰላም አይፈልግም፣ እንደዚህ አይነት ሰዎችን ደግሞ ቀድመን ማስወገድ ነው ያለብን እያለ በንዴት ሽጉጡን አውጥቶ ሲደቅንበት ኪዎዊም እየተገረመ ይህን ከመጤዎች ባገኘከው ዕቃ እኔን ምንም አታደርገኝም፣ አባትህ ጀግና ተፋላሚ ነበር፣ አንተ ግን እሱን አዋርደካልም እያለ ጥቁር ድንጋይ አውጥቶ በጦርነት እንደተስማማም ሰላሙን እንደማይፈልገው ፊት ለፊታቸው ድንጋዩን ጥሎም ጦርነት ላይ እንገናኝም ብሏቸው ሄዳለ ብለው ኮፖይም ታዲያ በኪያና ተግባር እየተበሳጨች ለሁለት ደቂቃ እንዴት ዝም አትልም እያሳመንኩት ነበር እኮ እያለች እየተናደደች ቦታውን ለቀው ይመለሳሉ። ጦርነቱም ታዲያ በይፋ እስኪጀምር ቶኒም ያሉትን ጠመንጆችን አውጥቶ ነዋሪዎችን እንዴት አቀባብለው መተኮስ እንዳለባቸው ሂደት በሂደት ለሁሉም ያስተምራቸዋል። ኪዎዊም ወደ ነብዩም ጋም አመርቶ ኪያና የጦር መሳሪያዎችን ይዞ መጥቷል መሰለኝ፣ ምናልባት በጦርነቱ ሊረታኝ ይችላል ወይ? ቢሆንም ግን የጦርነት አምላክ ከኔ ጋር ነው የሚሆነው ቢልም ነቢዩዋ ግን አይመስለኝም፣ የጦርነት አምላክ ከአንተ ጋርም አይደለም፣ በዚህ ጦርነትም ልትሸነፍ ትችላለህ እያለች ታስጠነቅቀዋለች። ትዕይንቱም ወደ ኪያናም ጋር መልሶን እሱም ካሜሃሜሃም ጋር አምርቶ ኪዎዊ በሰላም ድርድሩ አልተስማማም፣ ስለዚህ ከእሱ ጋር ጦርነት አድርገን በቶሎ አስወግደ ነው ካልጨረስን፣ ካልሆነ ግን ንጉሱ ካሂካሊ ይህን ከሰማና እርስ በርስ እየተበጣበጥን እንደሆነ ካወቀ ለራሱ ይጠቀምበታልም ሲለው፣ ካሜሃሜሃ ግን ድሮ እሱ ላይ የተፈጠረ አንድ ታሪክ እየነገራቸው እኔ ሰዎች ፈርተውኝ እንድመራቸው አልፈልግም፣ የምመራቸው የመንደሯ ነዋሪዎችም ታዲያ በሰላም መምራት ስለምፈልግ፣ ጦርነት ማድረግ ደግሞ ሰዎች እንዲፈሩ ስለሚያደግ እኔ ያንን አልፈልግም፣ ግን ድንበር አልፎ ሊገለን ማንም የሚመጣን ሰውን ተፋልመን እንረተዋለንም ይላችኋል። ወዮ እንግዲህ እንዲህ እያለን የክፍል 5 እና 6 ማገባደጃ ትዕይንቶች ላይ ተቃርበናል። ጉደኛው ኪዎዊም በፍርሃት ካሜሃሜሃንም እንዳያሸንፈው ላለመሸነፍ ይረዳኛል ብሎ ያሰበው እቅድ ምን ቢሆን ጥሩ ነው? የጠላት ጦር ንጉስ ካሂካሊ ጋር መቶ ስለ ጉዳዩም ያናግረዋል። ህርፍ በዚህም እርዳኝና የኔን ስልጣን የነጠቀኝን ካሜሃሜሃን አብረን እንርታው፣ ወደፊት አንተም በእኛ ግዛት በሃዋይ ግዛት ላይም ዝናክ እንዲነገር አደርጋለሁ፣ ፈጣሪም ካለ ወደፊት ሁሉንም ጠቅልለክ ትመራለህ ብሎም ሊያሳምነው ይሞክራል። ካሂካሊም እንደዛ ባላደርግስ አንተን እዚሁ ገድዬ ካሜሃሜሃን በቀጣይ ሄጄ ብረታ ውስጥ ቢለውም ኪዎኒም ታዲያ እኔን እዚህ ከገደልከኝ በሃዋይ ላይ አሁን ብጥብጥ ተፈጥሯል፣ ግን እኔን ከገደልከኝ ህብረት ይፈጠርና ሃዋይ ግዛትም አንድ ይሆናሉ፣ ሃዋይ ግዛት ደግሞ አንድ ላይ ሲሆኑ ተረተው አያውቁም፣ ያንን ታውቃለህ፣ ስለዚህ እኔን አሁን ላይ ብታግዘኝ ይሻልካልን ብሎም ይነግሯል። ወዮ ካሂካሊም ታዲያ አሰብ አድርጎ ተስማምቶ እሱን ከሸኘው በኋላ ግን ሃዋይ ግዛት ሙሉ ስለተበጠባበጡ ለራሳችን እንጠቀምባቸዋለሁ፣ ኦቢኒ ተብዬውን ግለሰብ ፈለጋችሁ ኪዎዊን እንዲረዳው ላኩትም ብሎ ልጁንም ያዟል። ልጁ ኮፖሊም ታዲያ ለምን እኔ ኪዎዊን ሄጄ አላግዘውም ይህ ስራ ለኔ ይሆናል ቢልም ለዚህ ስራ ኦቢኒ ነው የሚሆነውም ይባላል። አመሻሽ ላይም ታዲያ ኮፖሊም ወደ ኦቢኒ የተባለው ሰውም ጋም አምቶ የአባቱን የካሂካሊን ትዕዛዝም ሲናገር ኦቢኒም ታዲያ እየተገረመ ለምን እኔን መላክ አስፈለገ? እኔ ኪዎዊ ጋር ሆኜ ካሁማኑን ከረተውት በኋላ ራሱ ኪዎዊን ገድዬ ስልጣኑን ለራሴ ማድረግ እችላለሁ ማለት እኮ ነውም እያለ የአባትህ ዘዴ ይገባኛል አንተ ባይገባክም እያለው በትዕዛዙ እንደ መስማማትም ይላል። ሃዋይ ግዛት ላይም ካሜሃሜሃ ከሚስቱ ካሁማኑም ጋም ሆኖ ኪያናን ወደ ስብሰባው እንዲመጣም እየተናገረ የምር ኪያና ሰላም ይፈልግ እንደሆነ ሚስቱንም ጠይቋት፣ እሷም ኪያና አመለካከቱ ካንተ ጋር ቢለይም እሱም ሰላም ይፈልጋል፣ ነገሮችን በራሱ መንገድ ያስተካክላል ታያለክ እያለችው ትናገራለች። ልክ ካሜሃሜሃም ሲሄድ ሞኩም ወደ እሷ ጠጋ ብሎ ኪያናንና ካሜሃሜሃን ያገናኘሽው አንቺ ነሽ፣ ሁለቱ የተለያየ አመለካከት ይዘዋል፣ አንድ ላይም ሆነው ነገሮች በጥሩ ሁኔታ ካልሄዱ አንቺ ነሽ ተጠያቂው እያለም ያስፈራራታል። በስተመጨረሻም ትዕይንቱ ላይ ሌላ የነጋዴዎች መርከብ ወደ ደሴቲቷ እየተቃረበ እንዳለም እያየን ውስጥም ላይ የአካሪ ኪያናን የሚጠላው ማርሊ ተብዬው እየመራ እንዳመጣቸው እናያለን ብለው ባለፈው ክፍል በቺፍ ኦፍ ዋር ከካሜሃሜሃ ጋር ኪያናም ጥሩ ግንኙነትን በመሰረቱ ካሜሃሜሃ ግን ጦርነት ከማድረግ ሰላምን ሲመርጥ ኪያና ደግሞ ተቃራኒው በቶሎ ኪዎቦ ተብዬውን ገለን ካሂካሊን ተባብረን በህብረት እናጥቀም የሚል ሀሳብ ሲያመጣ
ኪዎዎ ተብዬው ታዲያ አባቱ ሲሞት የሐዋዊ ንጉስም የሆነውም ሰው ካሜሃሜሃን ታዲያ የጦር መሪን ስልጣን ለእኔ ስጠኝ በማለት ከሱም ጋር ለመጣላትና እሱን ለመጣል ከጨካኙ ካሂኪሊ ጋር ህብረት ሲፈጥር ካሂኪሊም ያንን ለራሱ ጥቅም ለመጠቀም ሲዘይድ በማርሊ ተብዬው ግለሰብ የሚመሩት የውጭ ነጋዴዎችም በመርከባቸው ደሴቷ ላይ ሲደርሱ አይተን ነበር ያቆም ነው። በዚህኛውም ክፍል ቀጥለን የነ ካሜሃሜሃ መንደር ላይም አዲስ ህፃንም ተወልዶ ራሱ ካሜሃሜሃ በተገኘበት ምርቃት እየተደረገና ህፃኑም ጥሩ ገድ ይዞልን ይመጣል፣ እኛም በጥሩ ሁኔታ እናሳድገዋለን እያለ በደስታም ይናገራል። ሚስቱ ካሁማኑም ያንን በሀዘን ተሞላ ስታይ እያየናት፣ ምክንያቷም እንደምናውቀው ካሁማኑ በተፈጥሮ መውለድም ስለማችልና ያንንም ታዲያ ባሏ ካሜሃሜሃ እስካሁን ስለማያውቅ እንደሆነም እንረዳለን። በሌላ ትዕይንት መጤዎቹ ነጋዴዎች እና ማርሊንም ሳይታዩ ወደ ደሴቲቷም ገብተው በጣም ውድ እንጨት የሰንደል እንጨት የተባለውን ሚኒራል አግኝተው እሱን በደስታ እየቆራረጡ ሲሰርቁም እናያቸዋለን። የደስታው ዝግጅት ላይ አሁንም ሁሉም ፈታ ማለታቸውን ቀጥለው ናሂም ታዲያ ህፃናቱን በሞት አሳማ እያሰራራ ሲያስደስታቸውና ሲያስደነግጣቸውም እያየን ካሜሃሜሃም ወደ ሚስቱ ካሁማኑም ተጠግቶ በደስታ ተሞልቶ አንቺስ መቼ ይሆን የምታረግዥልኝ እያለ ሲጠይቃት የውስጧን የምታውቀው ካሁማኑም ፈጣሪ ሲፈቅድ እያለች ትመልስለታለች። ኪያናም ጋር ከርቀት አንዲት ሴት ምልክት ሰጥተው እሱም ከካሁማኑም ጋር በመሆን ወደ ሴቷ አምርተው ያወሯታል። እኛም ይቺ ሴት በኪያና ኪዎዎን በድብቅ እንድትሰልል የተላከች ሴት እንደነበረችና ሰለላ መታ ያገኘችው መረጃ እየተናገረች ኪዎዎ በወታደሮቹ በጥብቅ ነው የሚጠበቀው፣ በምንም አይነት መንገድ እሱም በድብቅ ልገሉት አትችሉም ብላ መረጃም ትሰጣለች። ልክ እሷ እንደሄደች ካሁማኑም ባሌ ካሜሃሜሃ ጦርነት አልፈልግም ብሎ አንተ ምን እያሰብክ ነው? ይሄ ኪዎዎን የመግደል ሀሳብ ጥሩ ነገር አይደለም፣ ጦርነት ይዞብን ይመጣል ብትለውም ኪያና ግን ይገባኛል፣ ካሜሃሜሃ ሰላም ፈልጓል፣ ግን እነሱ አልፈለጉም። ኪዎዎ አጋጣሚውን ተጠቅሞ ካልቀደመን እኛ መቀደም አለብን። አንቺ ከኔና ከካሜሃሜሃ ሀሳብ መሃል ሆንሻል። አሁን ላይ ግን ሰላም ሳይሆን ጠላቶቻችንን በአፋጣኝ ማስወገድ ነው የሚገባንም ይላታል። እዛው ታዲያ አገኘንም ብለው የሰንደል እንጨቱን እየቆራረጡ እየዘረፉ ያሉት እነ ማርሊን ጋም አንድ የመንደሯ ህፃንም አይቷቸው ሮጦ ሊያቃጥልም ሲሄድ እነሱም ቢከተሉትም በስተመጨረሻ ግን እየመራ ወጥመዱ ውስጥ ከቷቸው የመንደሯ ነዋሪዎችም ከበው ይይዟቸዋል ብለው ኪያናና ካሁማኑም ጋም ስንመለስ ወደ ተራራም ላይ ብቻቸውን ወጥተው እያወጉ ካሁማኑም እዚህ መጥቶ የቀረው ነጋዴው ጃክ ብዙ ነገር ስለ ሰለጠነው ዓለም እንደነገራት እየተነገረች ከነዛም ውስጥ ንጉስ ሲሞት ሚስቱ እሱን ተክታ ንግስት እንደምትሆንም የነገራትን ስታነሳ ኪያናም እየተገረመ ንግስት መሆን ትፈልጊያለሽ ወይም እያላት እየቀለደ እሷም እንደዛ ሳይሆን ለሴቶች የተለየ ክብር አላቸው፣ ሴትን ሰላም ሲሉ በርከክ ብለው እጃቸውንም ይስማሉም እያለች እያሳየችው እነሱም ወደ መሞከሩም ገብተው በሚገርም መልኩ ኪያናም በርከክም ብሎ አይኗን በስስት እያየ እጇን ይስማታል። እዛውም ታዲያ ከካሜሃሜሃ የተላከች አንዲት ሴት ካሁማኑንም ጠርታት ካሁማኑም ኪያናን በሰለጠኑት ሰዎች ሰላም ታሰጣት ቻው እያለችው እየተሳሳቁም ይለያያሉ። እኛም በእነዚህ ሁለቱ መሃል የሆነ ለየት ያለ ነገር እየተጀመረ እንዳለም እንረዳለን። ወዮ ኪያናም ወደ ቤቱ ወደ ሚስቱ ኮፖዊም ሲመለስ እሷም አኩርፋ ጠብቀው የት እንደቆየ ስትጠይቀው ከካሁማኑም ጋር እንደነበረም ሲነግራት ከእሷ ጋር ብዙ ጊዜ እያሳለፍክ ነው ምንድነው ነገሩን ብላ ልትናደድ ስትሞክር ኪያናም ካሁማኑ ብልሴትና ስልጣን ላይ ያሉ ሰዎችን ስለምታውቅ እየጠቀመችኝ ነው ቢላትም ኮፖዊ ግን አይመስለኝም፣ እንደውም እየተጠቀመችብክ ነው፣ እኛንም ችላ እያልክን ነው፣ በዚህ ከቀጠልክ ሁላችንንም ታጠናለቅ እያለች እየተናገረችው እዛው ቶኒም መጥቶ ማርሊና ሰዎቹ ወደ ደሴቲቷ በድብቅ ገብተው ሲዘርፉ ተይዘዋልን ብሎም ይነግሯል። በቅድሚያም ካሜሃሜሃ ሞኩና ጃክም ወደ እነ ማርሊና ካፒቴን ማትኬፍ ጋም ሰዎች ጋር አመርተው ሲያወሯቸው በሚገርም መልኩ እነ ማትኬፍም ታዲያ ጨዋና ምስኪን መስለው እየወሩ ለግብይት ብቻ እንደመጡ ሌላ ምንም ችግር እንደማይፈልጉም ያስረዳሉ። ካሜሃሜሃም አምኗቸው ላስብበት፣ እስከዛ ግን ወደ መርከባችሁ ተመለሱም ብሎም ይናገራል። እነሱም በሀሳቡም ይስማማሉ። እሱም ወደ መሰብሰቢያው ቦታም አምርቶ ከኪያናና ቶኒም ጋም ስለ ነገሩ ሲያወሩበት ኪያናም ሰዎቹ አረመኔ ናቸው፣ በጭራሽ አይታመኑም እያለ ቶኒን እዛ እያሉ ያደረጉትን እየተናገረ በአፋጣኝ ስለ እነዚህ ሰዎች ምንም ሳናወራ እኛ ያለንበትን ደሴት ሄደው ሳይናገሩብን እዚሁ እንዳሉ እናስወግዳቸው፣ እንግደላቸው፣ ካልሆነና ግብይት አድርገን ከላክናቸው ግን ተጨማሪ ኃይል ይዘውብን መጥተው ሙሉ ይጨርሱናል እያለ ኪያናም ስጋቱን ቢናገርም ካሜሃሜሃ ግን ጦርነት ከነዚህ ሰዎች ጋር ማድረግ አልፈልግም፣ እንዳየኋቸው ምስኪን ሰዎች ነው የሚመስሉትን በሚል ኪያናን ለራሱ ጥቅም የሚከራከር መስሎት ሳያምነው ይቀራል። በራሱ መንገድም ነገሮችን ለማመቻቸትና ለማስተካከልም ያቅዳል። አይ ካሜሃሜሃ አመሻሽ ላይም ኪያና
ከቤተሰቡ ጋር ተሰብስቦ እቅዱን እነ ማርሊ መጥፎ ስራ ሊሰሩም ስለመጡ ያንንም እርግጠኛ ነኝ፣ እሱንም ማጣራትና ቀድመ ማስወገድ አለብን፣ በድብቅ ወደ መርከባቸውም እንሂድና እናጣራ የሚል አዲስ ሀሳብ አምጥቶ ናማኪም በሀሳቡ ሳይስማማም ቀርቶ ሲቀር ናሂ እና ቶኒም ተስማምተው በትንሽ ጀልባ ወደ እነ ማርሊ መርከብም ሄደው ወደ ውስጥ ሳይታዩም ገብተው ውስጥ ላይ የሚያገኙትን ማርሊን አግተው ሽጉጥ ደቅነውበት እዚህ የመጣችሁበት ምክንያት እውነቱን ተናገር እያሉም ያስፈራሩታል። እሱም ታዲያ ምንም ሳይናገር እውነታውንም ሳያወጣ ሲቀር ከወደ ውጭ ያለው ናሂ በማት ካፌ ሰዎች ሲያዝና እነ ኪያናም ማርሊ ላይ እንደደቀኑበት ይዘውት ወደ ላይ ሞተው ሁሉም እርስ በእርስ ተደቃቅነው ነገሩ ይበልጥ ሲግል እዛው ካሜሃሜሃም ደርሶ ወደ መርከባቸውም እየወጣ በማን ነገሩን እንደሰማ አይታወቅም። ቦታው ላይ ደርሶም ኪያናም ላይ እየተበሳጨ ምን ብዬክ ነበር? እነዚህ ሰዎች በእኔ ከለላ ስር ናቸው። አንተ ከኔ ትዕዛዝ ውጪ ወጥተካል። እሱን የያዝከውን ሰው ከገደልከው እኛም እንገልካለን እያለ ይበሳጭበታል። ኪያናም ማርሊንን ገሎ እሱ መሞት ስላልፈልገ ይለቋል። እነሱም ናሂን ለቀው ሁሉም በየተራ የደቀኑትን ሽጉጥ ማወርደው ነገሩም ይረጋጋል። በቀጣይም ካሜሃሜሃ ኪያናን ይዞ ወደ መሰብሰቢያው ቦታም ወስዶ እኔ ነግሬክ ነበር፣ የሰው ደም እንዲፋሰስ አልፈልግም። እንደዛ ካደረግን ነገሩ ጥፎ ሆኖ ይመጣብናል። እሺ እነዚህን ሰዎች እንዳልከው አንተ እንዲከፈራካቸው በጃክ በኩል የሚበላና የሚጠጣ ልኬላቸው በዛው ምንም አይነት ግብይት እንደማናደርግና በሰላም ወደሚመጡበት እንዲመለሱም እንዲነግራቸው አደርጋለሁ ቢለውም ኪያና ግን እየተደናገጠ ከላካቸውና ከመለስካቸው ወደዚህ ያለውን ሀብት ስላዩ ኃይል ጨምረው ይመጡብናል፣ እባክህ እንደዛ አታርግ ቢለውም ካሜሃሜሃ ግን በጦርነት ከደም መፋሰስ ሰላምን መርጦ በሰላም እንዲሸኛቸው እያሰበ ኪያናን የሚለውን ሳይሰማም ይቀራል። ኪያናም ታዲያ በንዴት እየተበሳጨ ቦታውን ለቆ ይሄዳል። ልክ ቤቱ ሲመለስ ግን ለካሜሃሜሃ የተናገረበት ወንድሙ ናማኬ መስሎት እሱ ላይ ቢበሳጭበትም ናማኬ ግን በፍጹም እኔ ለካሜሃሜሃ አልተናገርኩም እያለው ኪዮፒም ታዲያ እዛ ደርሳ ነገሩን እያረጋጋች እኛም እሷ እንደሆነች ሄዳ ለካሜሃሜሃ ስለነ ኪያና የተናገረችው ሰው መሆኗን እንረዳለን ብለው በቀጣይ ቀን ጃክም እንደተባለውና እንደታዘዘው የሚበላና የሚጠጣም ይዞ ወደ እነማት ካፌም ጋር ወስዶ እየሰጣቸው መሪው ካሜሃሜሃም ከእናንተ ጋር ምንም አይነት ግብይት ማድረግ አልፈለገም፣ በሰላም ደስ ይለቃችሁ ወደ መጣችሁበት ተመለሱም ብሏችኋልም ሲል ማትካፌም እየተበሳጨ በትዕዛዙም በእኑ ወደ ጃክም ተጠግቶ እዚህ በጣም ብዙ የተቀበረ ሀብት አለን ብሎት ባለመስማማት ስሜት ውስጥ ሆኖ እንደበገነም ሰዎቹን ይዞ ወደ መርከባቸውም ይመለሳሉ። በሌላ በኩል ኪያናም ብቻውን ሽጉጡን እየተኮሰ የሚለማመድበት ቦታም ላይ ንዴቱን ለመወጣት እየታገለ ከሁማኑም ወደ እሱም መታ እያወራችው እሱም ለካሜሃሜሃ ቀዴን ትናንት የተናገረችብኝ ሚስቴ ኮፖይ ናት፣ እንዲሁም ወደ ሰለጠነው ዓለም መሄዴ ብዙ ነገር ቀይሮ ካል እያለች ነውም እያለ ሲናገር ከሁማኑም ቀበላት ጋር እውነት ነው ወይ ቀይሮ ካለ እያለች ትጠይቋለች። እሱም አዎ ቀይሮኛል፣ ብዙ ነገር አይቼበትና ተመሬበታለሁ። ለዛም ነው አሁን ችግሮችን ቀድሜ ማስወገድ እምፈልገው። እባክሽ ከካሜሃሜሃ ጋርም ስንሆን ለኔ ወግኝልኝ እያለም በስስት እያያት በድጋሚ እጆቿን ይስማታል። እሷም እንደዛው በስስት ታይዋለች። ወይ ጉድ! ከርቀትም የነማት ካፌ መርከብ መንገዱን ትቶ ወደ መንደሯ አቅጣጫም ቀይሮ እየሄደ እንዳለ ማይተው ኪያናም ጉድ እንደሆኑ ገብቶት ወደ መንደሯ በሩጫም ይገሰግሳል። እንደተፈራራው ማት ካፌም ታዲያ መርከቡን እየመራ ሰላማዊ መንደሯን እንዳልነበረች ሊያደርግ እንዳሰበም እየተረዳን መንደሯም ላይ ልጇን ቤተሰቧን ያገኘችው ፋይም እንዳለች እያየናት ከርቀት መርከቡንም ሲያዩት እነሱን ሰላም ሊል እየመጣ ያለ ብቻ መስሏቸው ሰብሰብ ብለው ፊት ለፊት ቆመው ያዩታል። ወዮ ማርሊን ማት ካፌን ይቅር እነዚህ ምስኪን ሰዎች አንድ ግዳይ ቢልም ንዴት ላይ ያለው ካፒቴኑ ማትካፍ ግን የማረገውን እኔ ያውቃለሁም በማለት መድፎቹ ላይ ጥይት ማስገቡም እያለ አከታትሎ ወደ መንደሯም ይተኩሳል። የመንደሯ ነዋሪዎችንም ይጨፈጭፋል። ፋይም በዚህ ግርግር ሽሹ እያለች እየጮኸች ነዋሪዎቹን ለማትረፍ ትታገላለች። እነ ሞኩም ጉዳቸውን ሰምተው ወደ ቦታው ሲገሰግሱ ካሜሃሜሃም ስህተት እንደሰራና ኪያና ልክ እንደነበረ አሁን ይገባል። ያቺ ታውላ የተባለችው ነብይቱን ጠንቋይም ታዲያ አስከፊ ነገር እየተከሰተ እንዳለ ውስጧም ነግሯት ስትጮህ እናያታለን። ፋይም ታዲያ ነዋሪዎቹን እያሸሸች ሳለች አንዲት ሕፃን ፊት ለፊት ቆማ ተተኩሶባት ልትገደል እንደሆነ ማይታ ለእሷ ከለላም ሆና ራሷን በጥይት አስመትታ ሕፃኗንም ታተርፋታለች። ማካፌም እንዲህ ነዋሪዎችን ከጨፈጨፈም በኋላ ይበቃል በቃ እንሂድ እያለ መርከባቸውን አዙረውም ይሄዳሉ። ማርሊንን ታዲያ በአንተ ምክንያት ነው ብዙ ወጪም ስለወጣው አንተ እዚህ ቀርተህ ካሜሃሜሃና ኪያና የፈለጉትን ያድርጉክም በሚል በግድ ከመርከቧም እንዲዘልና እዛው እንዲቀርም ያደርገዋል። በለው ማርሊ ያለቀለት። ኪያናም በሩጫ መንደሯ ላይ ደርሶ ከርቀት የሆነውን እያየ በበቀልና በንዴትም መንፈስ ሰውነቱም ይበግናል። ትዕይንቱም በቀጣይ የአሰቃቂ ጭፍጨፋ ከተደረገም በኋላ የወንዙ ዳርቻ በደምም ተሞልቶ ሰውም ታዲያ ሰው ስላለቀበት እንዳለ ሲላቀሱ እያየን ኪያናና ቤተሰቡም የመንደሯን ነዋሪዎች ለመርዳት እየሞከሩ ፋይም ስለሞተች ኪያናም የፋይም ቤተሰቦች ሊያጽናናም ይሞክራል። እዛው ታዲያ ለዚህ ዋናው ተጠያቂ ሲነገረው
አልሰማም ያለው ንጉሱ ካሚያሚያም ይደርሳል። ኪያናም በንዴት ሲያየው ሊናገረው ሊነሳና ሊበሳጭ ቢያስብም ኮፖዬ ያስቆመችው አሁን ጭራሽ ነገሮችን ማባስ ነው፣ ተረጋጋና ሙሉ ሀሳብክን የስብሰባ ቦታ ላይ ትናገራለህ ብላም ይዘው ትሄዳለች። ካሚያሚያም በሀዘን ስሜት ውስጥ ሆኖ መንደሯ ላይ የተፈጠሩን የሞቱትን ሰዎችም ያለቅሱትን ሰዎችም ይመለከታል። ከቆይታ በኋላ ስብሰባው ላይ ኪያናም ተገኝቶ ሞኩና ሌሎቹም ላይ እየተበሳጭባቸው ነግሬያችሁ ነበር፣ እኔ የምለውን ሳትሰሙ ይኸው 28 ሰው ሞተ፣ ታዲያ ብዙዎችም ቆሰሉም እያለ ሲደነፋ ሞኩም ይህ ይፈጠራል ብለን አላሰብንም፣ አንተም ፈጣሪ አይደለክም፣ የወደፊቱን አውቀቅ ለእኛ የምትነግረን እያለም ሲያበሳጨውና ጭራሽ ወደ መደባደብም ሊገቡ ሲሉ ካሚያሚያም ደርሶ ነገሩን ይረጋጋል። ኪያናም ለካሚያሚያ በዚህ አገዛዝክ ስርዓትክ ወዲያው ነው ህዝቦችክን የምታጠው ብሎም ተበሳጭቶ ተናግሮት ይሄዳል። ከአሁማኑም ተከትላ ልታስቆመውና ልታወራው የሞከረችም ታስፈልገናለህ ብትለውም እሱ ግን አሁንም የካሚያሚያን ሀሳብ የምትከተል ከሆነ እዚሁ ከሱ ጋር ሁኚ፣ ግን እነግርሻለሁ ተዘጋጁ፣ ጦርነት በዚህም ሆነ በዛ ይመጣላችኋልም ብሏትም ይሄዳል። አመሻሽ ላይ ካሚያሚያን ቤት ሆኖ ሚስቱ ካሁማኑም አጠገቡ ተቀምጣ የኪያናን ሀሳብ መስማት ነበረብኝ ወይ እኔ ነኝ ጥፋተኛ ወይ እያለ ቢጠይቃትም እሷም የሆነው ሆኗል መመለስ አይቻልም እያለች እንዴት እንደምታበረታው ግራም ይገባታል። እሱም ተነስቶ ወደ ውጭም ይወጣል። ኪያናም ከቤተሰቡ ጋርም እያወራ እዚህ ቦታ መቆየት የለብንም አደጋ እየመጣብን ስለሆነ ለቀን እንሂድ የሚል ሀሳብም ሲያመጣ እነ ኮፖይም በሀሳቡ ቢስማሙም ናሂ ግን አንተ እዚህ ያለቅ ምን አይነት ደፋር እንደሆንክ ስለማቅ አብሬ ያልከኝ ሁላ አድርግ ነበር። አሁን ግን እዛ ሰለጠን የተባለው ቦታ ደርሰህ ከመጣክ በኋላ ድፍረት ሁላ ጠፍቶ ፍርሃት ብቻ ነው እየታየኝ ያለው። እኔ የትም አልሄድም እዚሁ የመጣውን እጋፈጠዋለሁ ቢልም ኪያና ግን ነገ ሁላችንም ይህን ቦታ ለቀን እንሄዳለን አብረከን መምጣት አለብክ ቢለውም ናሂ ግን ሳይስማማም ይቀራል። ኪያናም በንዴት ወደ አልጋውም አመርቶ ሚስቱ ኮፖይም የዛኔ አንተን ሰምቼ ለካሚያሚያ መናገር አልነበረብኝም፣ ባልናገር ኖሮ ይህ ሁላ ባልተፈጠረ ይህ ሁላ ሰው ባልሞተ። ጊዜው ታዲያ አንተ እዛ ሄደክ ስለተቀየርክ እማደርገው ግራ ገብቶኝ ነው። ከዚህ በኋላ ታዲያ እኛ እንደ ቤተሰብ አንድ ሆነን ህብረት መመስረት አለብንም እያለች ብርታት ተሰጧለች። በቀጣይ ቀንም ትዕይንቱ ማዊ ግዛት ላይ ወስዶን ኮፖሊም ከጓደኛው ቻድ ጋርም እያወራ ቻድም ታዲያ እኔና ቤተሰቤ ታዲያ ለእናንተ ቤተሰቦች አገዛዝ እድሜ ልካችንን አገልግለናል፣ ግን አሁን አባት ካይኪሊ ላይ የማየው ነገር ምንም አልጣመኝም፣ እናንተም በማገልገል እኔ መቀጠል አይመስለኝም ቢለውም ኮፖሊ አሁንም አባቴ ምንም አልሆነም እያለ ለመከራከር ይሞክራል። ሀዋይ ግዛት ላይም ሂኪ ለብቻዋ ጫካ ውስጥ ጉድጓድ ቆፍራ ለሞቱት ሰዎች ጸሎት እያደረገች ፍቅረኛዋ ባሏና ሂም ተከትሏት እሷም ጋም ደርሶ በጭንቀት ጦርነትና ሞት እየመጣብን ነው እያለች ትጠይቋለች። እሱም አዎ ለተፋላሚ ሁሌ ሞት ቅርቡ ነው፣ እኔ ግን ከዚህ በኋላ ያበቃኝ ከአንቺ ጋር ሁሌ በሰላምና በፍቅር ነው መኖር የምፈልገው እያለ እያቀፋት ሞራልም ይሰጣታል። ከእነሱ ብዙም ሳይርቅ ታዲያ ንጉሱ ኮይም ታዲያ ከካይካድ የተላከለትን ኦቦኒንም ይዞ ሰራዊቶቻቸውንም ይዘው የሃዋዊ የነ ካሚያሚያ መንደርም ላይ በድብቅ ገብተው ዛፎችንም እየቆራረጡ ተደብቀው ያሉ የካሚያሚያ ወታደሮችና ሰዎችን ለመጨፍጨፍ አቅደው ወደ ስራም ይገባሉ በለው። በመቀጠል አንዳንድ የካሚያሚያ ሰዎችን ቄሶችን እያያዙም እያሰሩም እየገደሉ ጉዟቸውን ሲቀጥሉ ናሂና ሂኪ ያሉበት ቦታም ላይ ሲደርሱ ናሂም ሰምቷቸው በፍጥነት ሂኪንም ይዞ ሳይታዩ ለመሸሽ ቢሞክሩም በኦቦኒና ሰዎቹም ተይዘው ወደ ኪዎጎም ይወሰዳሉ። ኦቦኒም ታዲያ ለናሂ ወንድም ኪያና በህይወት አለ ሲባል ሰምቻለሁ፣ እውነት ከሆነ ለእኔ እሱ ለመግደል ጥሩ አጋጣሚ ማገኘውም እያለ ልክ ግን ናሂ ኪዎጎም ሲደርሱ ንዴቱ ገንፍሎ ሞቶ አምልጧቸው ኪዎጎንም አጥቅቶ ቢቀጠቅጠውም ኪዎጎም የዋዛ አይደለምና ደሙን ጠራርጎ ተነስቶ ናሂን ከልክ በላይ መቶትና ቅጥቅጦት ራሱን አስቶ አንገቱን ቀጭቶም ይገሏል። ድንጋይም አንስቶ ልክ ሂኪ በኦቦኒ ተይዛዛም ስትደርስ የባሏን ጭንቅላት በድንጋዩ እየመታ ይባስ ስቃያንም ያበሰዋል። ለሂኪ ያየሽውን ታዲያ ሄደሽ ለካሚያሚያም ለሁሉም ተናገሪም በማለት መልእክት እየላካት ኦቦኒም ታዲያ እኔም ለኪያና በሷ በኩል እመልከው መልእክት አለን ብሎም ይወስዳታል። ራቅ አድርጎም እንደወሰዳት ደፍሯትም ይለቃታል። እሷም እያነባች ደሟን በወንዝ ውሃ አጽዳርታ እየተንገዳገደች መንደሯ ላይ ደርሳ የተፈጠረውን ተናግራ ራሷን ስታም ትወድቃለች። እነ ኪያናም ይህን ከሰሙ በኋላ በንዴት ታጥቀው ወደ ቦታው ቢያመሩም ማንንም እያጡ የሞተውን የወንድማቸውን የናሂን ሬሳም ኪያናም አይቶ እየተደናገጠ
አቅፎትም እዛው ይንሰቀሰቃል። ሌላኛው ወንድሙና ማኪም ከኋላ አቅፎት እሱም ያለቅሳል። አመሻሽ ላይ የወንድማቸውንም ሬሳ አቃጥለው ጸሎት አድርገውለት ኪያናም አጥንቱን በዘንቢል ይዞ ወደ ተራራም ላይ ወጥቶ እያስቀመጠ አንተን እንዲያደረጉክን የገደሉክን ሁላ እበቀልልካለሁ እያለ ቃል እየገባ አምሮ እየጮኸ ሀዘኑን ይወጣል። ጉደኛው ኪዮይም ለዚህ ድል ፈጣሪውን ለማመስገን እዛ እሳተ ገሞራ ቦታ ማምቶ አንዱን የራሱን ሰው መስዋዕት አድርጎ ወደ እሳተ ገሞራ ውስጥም እየከተተ ለቀጣይ ድልም ይጸልያል። ወዮ! በሌላ በኩል ማዊ ግዛት ላይም ታዲያ ዋናው ንጉሳቸው ካሂካሊም ያንን ማደንዘዣውንና ወደፊትን ያሳየኛል የሚለውን መድኃኒቱን ቢጠጣም ነገሩ እንደለመደው ሳያሳየው ቀርቶ እየለመደውን መጥቶ ምንም ስላላሳየው በዚህም በንዴት እዛ ያሉትን አጽሞች የሰው ቅሪቶችንም እያነሳ ሲሰባብር ልጁ ኪዮፖሊም ታዲያ አይቶ ተደናግጦ ሊያረጋጋው ቢሞክርም አልሰማም ስላለው ስለቱን አውጥቶ በሱም ወቅቶ ለማረጋጋት ሲሞክር አባትየውም ስለቱን በፍጥነት ተቀብሎ የገዛ ልጁን ወቅቶም ይገለዋል። ኪዮፖሊም ታዲያ እዛው ሲሞት እያየን ካሂካሊም በድንጋጤ ልጅና አትርፉልኝ እያለም ይጮሃል። ወዮ! ሀዋይም ላይ ታዲያ ካሚያሚያ የተፈጠረው ላይ የተነገረው አንዳንድ ነዋሪዎች ቄሶችና የኪያና ወንድምና ሂም ሳይቀር በኪዎዊ ሰዎች እንደተገደሉ ኪዎዊም ታዲያ ከማዊ ወታደሮች ጋር ተሰባጥሮ አብሮ እየሰራ መሆኑንም ከሰማም በኋላ በንዴት ጦርነቱ በይፋ እንደተጀመረም ተናግሮ ተዘጋጁም ብሎም ያዛል። ሚስቱ ካሚያሚያም አሁን ኪያና ያስፈልገናል፣ እሱ ስለ ማዊ በደንብ ያውቃል እንጥራው ብትልም ካሚያሚያ ግን ኪያናና ሽጉጦቹ ለኛ ያስፈልጉንም፣ ፈጣሪ የመረኔን የሁሉም ግዛቶች መሪ እንደሆን ከፈለገ ራሱ ፈጣሪ ረድቶን ጦርነቱን በራሳችን ብቻ እናሸንፋለንም ብሏት ሀሳቧን ውድቅ ያደርገዋል። እሷም ጨንቋት ወደ ባህር ዳርቻም ስታመራ ሞኩም ወደ እሷ አማምርቶ ኪያናት ያለሽ እሱ ግን አብሮ የለም እያለ ሀሳቧ አሁን በካሚያሚያ ራሱ መሰማት እንዳቆመም ይነግራታል። ካሁማኑም አንተ ራስህ ነህ ከዚህ ነገር ውስጥ ያስገባከኝ፣ ካሚያሚያን እንድመክረው ያመጣከኝ አንተ ራስህ ነህ እያለችም ትናገረዋለች። በሌላ በኩል ባሏ የሞተባት በተመሳሳይ ቀን የተፈረችው ሂኪም ከቤት አትወጣት ብላ ቆዝማ ኮቦይም በእሷ ጉዳይ ግራ ገብቷት ልታበረታት እየሞከረች ኪያናም ጠበንጆቹን እያስተካከለ ብቻውን ሄዶ ኪዮዊን ለመግደል ለመበቀል ሲያቅድ ናማኪም አብሬ ልምጣ ቢለውም ኪያና ሳይስማማም ቀርቶ ኮፖይ ግን እኔ የኪዮውን መንደር መግቢያ መውጫውን በደንብ ስለማውቀው እረዳ ካለውም ብለው ዛሬ ማታ ሊሄዱም ይዘጋጃሉ። ኮፖይም ታዲያ ግን ሀሳብ ቀይራ በቀጥታ ወደ ካሜሁማኑም ጋም አመታ የኪያናን እቅድ እየነገረቻት ብቻውን ሄዶ ኪዮዊን ሊገለው እያሰበ ነው፣ ያም አይሆንም ስትል ካሁማኑ ቀበል አድርጋ እንዲሁ ካሜሃሜሃም ብቻውን የማዊንና የኪዮዊንም ጦር ሊፋለም ተዘጋጅቷል፣ ይህም የሚሆን አይመስልም እያለችም ትናገራለች። ኮፖይም ታዲያ ያለ ኪያና ጠበንጃ በጭራሽ አያሸንፈውም እያለች ያክልችላት። አዎ ወንዶች እድሜ ልካቸውን መፋለም ይለማመዱና ግን ጦርነትና ሞት ሲቀርባቸው በንዴት የጅል ስራም ይሰራሉ። እኛም አሁን የሆነ ነገር ማድረግ አለብንም ትላታለች። ከሁማኑም በሀሳቡ ተስማምታ በቀጥታ ወደ ኪያናም ጋር ማምርታ በምክርም ዛቢያም አድርጋ አሁን ላይ ብቻ ግን ወደ ኪዮዎም አምርተክ ልገጠው አችልም፣ ህብረት መፍጠር አለብክ፣ ለወንድምክ በቀል ብለክ ራስክን ጉድ አድርገክ ጭራሽ ታዲያ ቤተሰብክንም አደጋ ላይ ትጥላለክ፣ ይህን ነገር አስብበትም ብላ መክረው ትሄዳለች። ኪያናም ረጋ ብሎ ነገሩን በደንብ ያስብበታል። በሌላ በኩል ከቤትም ታዲያ አልወጣም ያለችው ሂኪም አንድ አጋጣሚ ተጠቅማ ሞታ ለመድኃኒት የሚጠቅም አበባ ካለበትም ቦታ እየወሰደች ይህ አበባም ታዲያ እርግዝናን እንደሚከላከልና እሷም ድንገት ከዛ አረመኔ ከደፈራት ኦቢኒም እንዳታረግዝ ብላ ቀድማ ልታስወርድ እንዳሰበች እንረዳለን። እንግዲህ እንዲህ እያለን የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ካሜሃሜሃም ለጦርነት ራሱን እያዘገጃጀ በነበረበት ሰዓት ኮፖይም ወደ እሱም አምርታ እሱም ስለ ኪያና ልታወራው እንደመጣች ስለገባው ሳይስማማም በመጣሽበት ተመለሲም በሚል ላያወራት ቢያስብም እሷ ግን ለህዝቡ ላወራክ ነው የመጣሁት፣ አንተ ኪዮዊንና የማዊን ጦር ብቻ ክንተፋልመክ በጭራሽ አትችላቸውም፣ ኪያናና ሽጉጦቹ ያስፈልጉ ካልም ስትለው ካሜሃሜሃም ታዲያ እኔ ማንም መጤ ሽጉጥ አያስፈልገኝም ቢላትም ተመልከት ኪያናም በትንቢቱ ያምናል እኮ ይኸው ለዛም ነው ሽጉጦቹን ይዞ ወደ ደሴቷም የተመለሰው፣ ፈጣሪም ላንተ ይሆናል ኪያናን የላከው አንዳንዴ እንደዛ ብለህ አስብም ብለው ተናግረውም ትሄዳለች። ካሜሃሜሃም ኮፒዮ ያለችውም ነገር ተሰምቶት ውሳኔውን መለስ ብሎም ያጠነጥንበታል፣ ያስብበታል። ኪያናም ቀኑን ሙሉ ስለ ጦርነቱ ሲያስብ ቆይቶ አመሻሽ ላይ በካሜሃሜሃም ተጠርቶ ወደ እሱም ጋር ማምርቶ ያወራዋል። ካሜሃሜሃም በአሁኑ ሀሳቡን ቀይሮ ሁለታችንም ለደረሰብን በደል በቀል ማድረግ እንፈልጋለን እያለው ጠበንጆቹንና ሽጉጦቹን እሱንም ሊጠቀምበት መወሰኑን ይነግረዋል። በንጋታው ጠዋትም ካሁማኑ በተኛችበት በተኩስ ድምፅም ነቅታ ተደናግጣ ወደ ውጪ ስትወጣ ባልጠበቀችው መልኩ ባሏና ኪያና ተስማምተው ጠበንጆችን እየተለማመዱ እንዳሉም
አይታ ማመን ያቃታት መስማማታቸውን ተረድታ ከኮፖይም ጋም ከርቀት እየተያዩ አሳካ ነው በሚል በድል መንፈስም ይደሰታሉ። ዋው! በስተመጨረሻም ትዕይንቶቹ ላይ በተመሳሳይ ኪዮዊና ኦቦኒም የየራሳቸውን ወታደሮችም ይዘው እሳተ ገሞራ ቦታም ላይ ለጦርነቱ ሲዘገጃጁ እሳተ ገሞራው ታዲያ ተንተክትኮ ሲፈነዳ ኪዮዊም ያንን አይቶ ፈጣሪ ድል ከእናንተ ጋር ነው እያለን እየነገርን ነው እያለ ሲደሰት፣ ኪያና ካሚያሚያ ናማኪም ያንን የእሳተ ገሞራ ፍንዳታም አይተው እነሱም ፈጣሪ ድል ለምታደርጉት ጦርነት ተዘጋጁ እያለን ነው እያሉ በሞራል ይዘጋጃሉ። በለው ይህን ጦርነት ማን ያሸንፍ ይሆን? ይህኛው ክፍል እንዲህ አዋቅቶን አብቅቷል። ሰላም የአፍሪ ፊልምስ ወዳጆቻችን፣ ቺፍ ኦፍ ዋር በምዕራፍ 1 በመጨረሻው በክፍል 9 ተመልሷል። ከክፍል 1 ጀምራችሁ ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ ያስቀምጥላችኋል። እየሄዳችሁ እየኮመከማችሁ በዛውም ሁሉንም ቪዲዮዎች ለብዙ ሰው እንዲደርስልን ላይክ ያደረጋችሁ አበረታቱን። እንደ ሁልጊዜውም ዛሬ የሚመቻችሁ ሰናይ ጊዜ። በባለፈው ክፍል በቺፍ ኦፍ ዋር መጤዎቹ ነጋዴዎች በካፒቴን ማትኬፍም በኩል የተመሩ ምስኪን መስለው ግብይት ለማድረግ ብቻ ነው የመጣ ነው ቢሉም ካሜሃሜሃ ግን ከእነሱ ጋር ግብይት ማድረግ እንደማይፈልግ ነግሮ ቢሸኛቸውም እነሱም ማትካፌም ጭካኔ በተሞላበት መልኩ ግን ነዋሪዎቹን ጨፍጭፎ ማርሊንም እዛው ባህር ውስጥ ጥሎት እንደሄዱ መሪው ካሜሃሜሃም መጀመሪያ የኪያናን ሀሳብ ሳይሰማ የኋላ ግን በኮፖይና በሚስቱ ካሁማኑ ምክር በስተመጨረሻም የኪያናን እርዳታ ተቀብሎ በጠበንጆቹም ያንን የኪያናን ወንድም በግፍ የገደለውን ንጉሱን ኪዮዎን ከነጦሩ ሊፋለሙ ሲዘጋጁ አይተን ነበር ያቆም ነው። በዚህኛውን ክፍል ቀጥለን ሀዋይ ግዛት ላይም ኪዮዎ እዛ እሳተ ገሞራ ተራራም ላይ እንዳለ ከሰራዊቱም ጋም ቆሞ በፊት ሀሳብክን አንቀበልም ካሜሃሜሃን አንተውም ካሉት መሃል ያለ አንድ የጎሳ መሪም ወደሱ መቶ ፈጣሪ አንተ እንደምታሸንፍ በእሳተ ገሞራው በኩል ስላሳወቀ እኔም በፊት ስህተት ሰርቻለሁ። ጦርነቱም ላይ ከአንተ ጎንም ቆሜ ሰዎች ወይንም ለአንተ ገብሬ እፋለምልካለሁ እያለ እንዳይቀራም የአያቶቹን የውርስ አጥንት መሳይ ዕቃም አውጥቶ እየሰጠ ይህ የእኛ ጎሳ ኃይልና ጥሩ ገድ የሚያመጣላቸው ዕቃም እንደሆነም እየተናገረ ለአንተ ይህን ዕቃ አበርክቼ ልካለሁ ቢለውም ኪዮዎ ግን በንዴት መጀመሪያ ስለናቁትና በሱ ላይ እምነት ስላልነበራቸው እየተበሳጨ ባመጡት ዕቃም ዋናውን ራሱም እያስመታው በዚህ ብቻ ይቅርታክን አልቀበልም በማለት ራሱን ቀጥቅጦ የፊት ለፊት ጥርሱን አውልቆ እንዲሰጠውም ያስገድዷል። በለው ሰውየውም እንደተባለው አድርጎ ራሱን በቡጢ መቶ ጥርሱን አውልቆም ይገብራል። ኪዮዎም ታዲያ ለእሳተ ገሞራው ያንን ውላቂ ጥርስ እየገበረ ይቅርታክን ተቀብያለው፣ አሁን ከወታደሮቼ ጋር ተቀላቅለቅ ጦርነቱን እናደርጋለን ብሎም ይቀበለዋል። የነ ካሜሃሜሃ ግዛት ላይም ሁሉም ተሰብስበው ለጦርነቱ ስብሰባም እያደረጉ ካሜሃሜሃም አሁን የጎሳው ንጉሥ ስለሆነ ኪያናን የጦር መሪውም አድርጎ ይሾሟል። በመቀጠል ሚስቱ ካሁማኑንም ስብሰባውን አንድ ተወካይ ተወክላ እንድትዳደም ይጠራታል። እሷም እየተገረመች ወደፊት ትወጣለች። የስብሰባው አካል የሆኑ ተወካዮችም ለመጀመሪያ ጊዜ ሴት ስብሰባው ላይ እንደ ተወካይ ስለተመረጠች እየተገረሙ ማንም ደፍሮ የካሜሃሜሃን ሀሳብ ሳይቃወምና ካሜሃሜሃን ሳይናገር እሷም የካሜሃሜሃ አማካሪ ሆና ትሾማለች። ኪያናም በዚህ ውሳኔም ለእሷም ይደሰታል። ከቆይታ በኋላ ኪያናም ከቶኒም ጋርም ተቀምጠው እየወጉ ቶኒም ለመጀመሪያ ጊዜ የሆዱን አውጥቶ እየተናገረ የመጣበት የሰለጠነው ዓለም ላይ ብዙ መድሎና የቆዳውን ቀለም ተመርኩዞ መድሎ እንዲሁም ደግሞ ግፍ ይደርስበት እንደነበረ ይሰቃይ እንደነበረ እዚህ ደሴት ላይ ከመጣ በኋላ ግን ማንም ከማንም ሳያንስ ከነሱ እኩል ለሚያሳዩት አክብሮት ሁላም እንደተገረመና ህይወቱም ላይ ትልቅ ትርጉም እንደፈጠረበት ይናገራል። ኪያናም ታዲያ ቀበል አድርጎ አሁን ከፊታችን ትልቅ ጦርነት አለ፣ ያንን በድል እንወጣለን፣ ካልሆነ ግን ይህ ጎሳ አንተን እንደ ቤተሰቡ ስለምተቀበለክ አንተም ለነሱ እነሱም ላንተ ሁሌም አሉም ይለዋል። ዋው! ቶኒም በዚህ ንግግሩ ልቡም ይነካል። በመቀጠል ኪያናም ለለመደው ጠበንጆቹን ወደ ማስተካከሉም ስራ ገብቶ ወንድሙና ማኪም ወደ ሱም አምርቶ እያወራው ከፊታችን ጦርነት አለ፣ እንሙት እንኑር ስለማይታወቅ እኔም የደበቅኩክ ሚስጥር አለ፣ አንተ የዛኔ የተሰወርክና የጠፋክ ሰዓት እኛም ትመለሳለክ በሚል ለወራት ትመጣለክ እያልን በተስፋ ጠበቅንክ። በስተመጨረሻ ግን የሞትክም መስሎን ከባድ ሐዘን ውስጥም ወደቅን። በጊዜው እኔም ከፖይ ጋር ሐዘኔን ማስረሻ ነገር አገኘው። እሷም በተመሳሳይ ከኔ ጋር ግንኙነት ጀመረች። አንዳችን ለአንዳችን ሐዘናችንን ማስረሻም ሆንን። ያም ታዲያ በጊዜው ከባድ ጥፋት ነው ሲለው ኪያናም አፍጥጦ እያየው ወደ እሱም ጠጋ እያለ ምን ሊያደርገ ነው እያልን እየተጠባበቅን ወንድሙን ስቦ እያቀፈው ሁለታችሁም ጥፋተኛ አይደላችሁም፣ የሞትኩ መስሏችሁ ነው አንዳችሁ ለአንዳችሁ የሆናችሁት። አሁን ላይ እኔም አንደኛውን ወንድሜና ሂን አጥቼዋለሁ። ከዚህ በኋላ አንተንም ማጣት አልፈልግም እያለም ያቅፈዋል፣ ያበረተዋል።
ዋው! ማዊ ግዛት ላይም ትዕይንቱ ወስዶን እዛም ንጉሱ አረመኔው ካሂኪሊም ልጁን የገደለው ቢመስለንም ኮፖሊ ግን በሕክምና እርዳታ አገግሞ እንደተነሳም እያየ ነው። የኮፖሊ ጓደኛ ቻልም ንጉሱን ለመጣል ሲሞክር ተይዞ ታስሮ ወደ ካሂኪሊም መጥቶ ሊገደል ገመድ በአንገቱ ቢጠለቅም የተኛው ኮፖሊም ታዲያ ለጓደኛው ምህረት እንዲደረግ አባቱን ተማጽኖ ካሂኪሊም ቢናደድም ለቻት ምህረትም አድርጎለት በኋላ በራሴ መንገድ አጠረዋለሁ እያለ ሲናገር እንሰማዋለን። እንዴት ያጠረዋል ለሚለው ጥያቄ እኛም አናውቅም። እነ ካሜሃሜሃም ጎሳም ቦታም ላይ ብቻውን ያለው ኪያናም በሀሳብ ተክዞ ከሁማኑም ወደ እሱም አምርታ እየወራችሁ እሱም አሁን ነገሮች ለእኛ ያደሉም አይመስሉም። ተመልከቺ ኪዎቦ የራሱ ጦር ሰራዊት አለው። በተጨማሪ የካይኪሊ ጦርም ተጨምሮለታል። እሳተ ገሞራም ፈንድቶለት ፈጣሪ ከሱ ጎን እንዳለ ያሳየም ይመስለኛል። ይህን ጦርነት እንዳንሸነፍ እያለ ስጋቱን ቢነግራትም ከሁማኑም አታስብ፣ እኛ በእጃችን አንተ ያመጣካቸው ጠበንጆችም አሉ እያለች ሞራል እየሰጠች እጁንም ይዛ በስስትም እያየችው ከፊታቸው ያለውን እሳተ ገሞራ እያዩ ጦርነቱን እናሸንፋለን በሚል ሞራል ይጠባበቃሉ። ኪያናም በመቀጠል ባሏ ወደ ሞተባት ሂኪም ጋማ መርቶ እኛም ታዲያ አሁንም ሂኪ ከሀዘኗ እንዳልወጣች እያየን ለሀዘኗ ብርታት ሊሆናትም እየሞከረ ሀዘንሽ ይገባኛል በሚል የናሂን የባሏን የጦርነት ጊዜ ይለብሱ የነበረውን ልብስ አምጥቶ ሰጥቷት ለወንድሙ ለሷ ባል ናሂ እንደሚበቀልላት ይነግራታል። ሂኪም በንዴትና በበቀል መንፈስ ውስጥ ሆና እሷም ታዲያ ጦርነቱም ላይ ይዟት እንዴትና ለባሏም በቀል ለማድረግ እንደምትፈልግ መፋለም እንደምትፈልግ ትናገራለች። ኪያናም በሀሳቧ እየተስማማ ያቅፋታል። በቀጣይም ቀን ሁሉም የጉዋውሳው ነዋሪዎችም ዛሬ ለሚደረገው ጦርነት እየተዘገጃጁ ኪያናም የጦርነት ልብሱን እንደ ሁልጊዜው እየለበሰ ከሁማኑም የተሰጣትን ስልጣን የሚገልጽላት ልብስና ሀብልም እየተደረገላት ከሁማኑም ታዲያ ካደረገች በኋላ ካሜሃሜሃም ጋር ማመርታ ካሜሃሜሃም ራሱን ለጦርነት እያዘጋጀ ምንም ቢሆን ያለነሱ አባልም ያልሆነ የሆነም ሰዎች በዚህ ጦርነት ሊሞቱ በመሆኑም ማዘኑንም ይነግራታል። በመቀጠል የሃይማኖት ስርዓት የሚያደርጉበት ቦታም ላይ ማመርተው ካሜሃሜሃም ለፈጣሪያቸው ይህን ጦርነት ኪወቦ ላይ ድል እንድነሳ ብርታቱን ስጠኝ እያለ ፈጣሪውን ሲማጸን አንድ ላባ እየተንሳፈፈች ሄዳ ኪያና ላይ ስታርፍ ማይቶ ፈጣሪ ብርታትክ ኪያና ነው እያለኝ ነው ብሎ በዛም ተርጉሞት በሞራል ይህን ጦርነት ከኪያና ጋር ሆነን እናሸንፋለን፣ ኪዮቦን እንደመስሰዋለን በሚል ተደርድረው ኪዮቦ ወዳለበት ያ እየፈነዳ ወዳለው የእሳተ ገሞራ ተራራም ጉዞም ይጀምራሉ ብለው እዛም ሲደርሱ ብዛት ያላቸው የኪዮቦ የጦር ሰራዊትም ከፊታቸው ቆመው ይጠብቋቸዋል። ከጦርነቱም በፊት ታዲያ የሁለቱ ጎሳ ሃይማኖት መሪዎች ወደ ውጭ ወደፊት ሞተው ጸሎትና ፈጣሪያቸውንም ሲያናግሩ ልክ የኪዮቦ ጎሳ ሃይማኖት መሪም አውርቶ ልክ እንደጨረሰ እሳተ ገሞራው ከፍተኛ ድምፅ ያሰማል። በዚህም ድል ከኛ ጋር ናት እያሉ የኪዮቦ የጦር ሰራዊትም ይደሰታሉ። የካሜሃሜሃ ጎሳ ጦርም ምንም ሳይመስላቸው የእነሱም ሃይማኖት መሪ ጸሎትን አድርጎ በመቀጠል ወደ መተራረቡም ተገብቶ ኦቦኒም ወደፊት ቦቶ እናንተ ደካሞች አሁን ከጦርነት ሁሌ የሚሸሸውን የራሱ አቋም የሌለውን ኪያናን አምናችሁ እንዴት እሱን እየተከተላችሁ እዚህ ለመፋለም ትመጣላችሁም እያለ እየተናገረ ኪያናን ያንቋሸዋል። ወዲያው ኪያናም ወደፊት ወጥቶ እናንተ ይህን እየፈራ ሁሌ ያሸነፈ ንጉሥ ጋር እየሄደ የሚልከሰከስን ሰው ምን ይሁን ብላችሁ ነው የምትከተሉት? ይሄ እኮ ቦቅቧቃ ሰው ነው። መሸሸጊያ ሳጣ ካሂኪሊ ቂጥ ስር ተደበቀ። አሁን ደግሞ የኪዮቦ ገረድ ሆኗል እያለ እያፌዘበት ሁሉም የካሜሃሜሃ ጎሳ አባላትም ይስቃሉ። በዚህም ኦቦኒ በመንዴት አከታትሎ ከነሰዎቹ ጦር ወደ ኪያና ቢወረውርበትም ደግና ኪያናው ግን ያንን ጦር ሽል እያለ እያለፈ በስተመጨረሻም አንዱ ጦርም ቀልቦ እዩት ጦራቸው ራሱ ልክ እንደነሱ ስስ ነውም በማለት ፊት ለፊታቸው ጦሩን ሰብሮ እየጣለ ያዋረዳቸዋል። ዋው ኪያና በመቀጠል ከሌሎቹም ጋር ፊት ለፊት ቆሞ የጦርነት ልብሱንም ዘርግቶ እየቆመ ከእናንተ መሃል ወንድ ነኝ ጀግና ነኝ የሚል ይውጣና ይፋለመኝም ሲል ኦቦኒም እየተበሳጨ የመጀመሪያ ጦሩን ጀግና ናቸው የሚላቸውን ሰዎች ቢልክም በሚገርም መልኩ ከነ ኪያና ጀርባ ያሉት ጠመንጃ የያዙት ወታደሮችም ከቶኒ ጭምር እየወጡ እየተኮሱባቸው ይገሏቸዋል። ኦቦኒም ያን ሲያይ እየተደናገጠ ቀጣይ በድጋሚ ሰዎቹን ቢልክም አሁንም ወታደሮቹን እየተኮሱባቸው ይረፈርፏቸዋል። ኪያናም በመቀጠል ጦሩን እየመራ ወደ መፋለሙም ይገባል። በጠመንጃ መፋለም እየቻለ ያንን ትቶ ለወንድሙ የምር እንደተበቀለ እንዲሰማው በእጁ ብቻ እየተፋለመ የኪዮቦን ጦርም ይጨፍጭፋል። ወንድሙም ናማኪም ታዲያ እንደሱ በንዴት ወታደሮቹን መጨፍጨፉን ይቀጥላል። ከነሱ ጎን አብሯቸው ቶኒ፣ ካሁማኑ፣ ካሜሃሜሃ እንዲሁም ኮፖይም አብራ በህብረት የጠላትን ጦርም ይደመሰሳሉ። ዋው ኪያና በመቀጠል ጸሎት እያደረገ ያለውን የጠላት
የኪዎጎን የሃይማኖት መሪም በጦር ወቅቶ ገሎ በሚዘገንን መልኩ የሚጸልይበትን ምላሱን ቆርጦ እየበላ እነ ኪዎጎን ያናዳቸዋል። ወዮ ኪዎጎን በንዴት ጦሩን እየወረወረ ሊገለው ይሞክራል። ኦቦኒም በዚህ ግርግር የዛን የደፈራትን ሂኪን ብቻዋን አግኝቶ እሷም ልትፋለመው ብትሞክርም እያቃታት መሬት ጥሎ በድጋሚ ሊያሰቃያት ሲቃረብ ከርቀት ከሁማኑም ደርሳ በያዘችው ጠመንጃ ተኩሳበት እግሩን ትመቷለች። ይህን አጋጣሚ ሂኪም ተጠቅማ በያዘችው ቆንጨራ ትከሻውን ሸርክታ እዛው በወደቀበት መርዛማ ስለቷንም አውጥታ በዛም መርዛማ ስለት የተለያዩ የሰውነት ክፍሎቹን በየተራ እየወጋች እያሰቃየች አይኑን ሳይቀር ወጋግታ በአፉ ድንጋይ ከታ ቀጥቅጣ እንዳልነበር አድርጋ ገላ ለባሏ እንዲሁም እሷንም ስለደፈራት ምርጥ አድርጋ ትበቀሏለች። ዋው ሂኪ ትዕይንቱም ወደ ጀግናው ኪያና ጋር መልሶን የሚገራርም የመፋለም ብቃቱንም እያሳየን ሲጨፈጭፋቸው ሚሱኮፖይም ታዲያ በአንድ አጋጣሚ ክፉኛ ተመታ ልትገደል ብትቃረብም ናማኬ ደርሶላት አትርፏት ሰዎቹን ይገልላታል። ከንጉሱ ኮቢ አጠገብ ያለ አንድ ወታደርም ጦሩን ወደ ኪያና ቢወረውርም ኪያናም ያንን ጦር ቀልቦ መልሶ ወርውሩበት በጥይት እንደተመታ ያህል ወቅቱ አሽቀንጥሮም ይጥለዋል። እዛው እንዳሉ እሳተ ጎመራው መንተክተኩንም ጨምሮ መሬቱ እየተከፈለም ሲመጣና የኪዎቦ ሰዎችም እየሰመጡ ሲሞቱም እያየን ኪዎቦም ያንን አይቶ እየተደናገጠ ፈጣሪ ከኔ ጋር አይደለም ማለት ነው በሚል እየሰጋ ፈጣሪውን መማፀን ይጀምራል። እዛው ኪያናም እሱ ጋር ደርሶ ሽጉጥ ነውጥቶ ደቅኖበት ግሎት ነገሩን ሙሉ ሊጨርሰውም ይቃረባል። ግን ምንም ሳያደርግ መሃላቸው ያለው እሳተ ጎመራ ፈንድቶ ሁለቱንም ወርውሯቸው መሬት ይጥላቸዋል። ልክ ግን ጭሱ ሲጠፋፋና ሲታዩ ኪዎቦም እንዳልነበር ሆኖ ተቃጥሎ እንደሞተም እያየን ኪያናም ራሱን ስቶ በወደቀበት ከሁማኑም ወደ እሷ መታ አቅፋው ልክ ባሏ እንደሞተ ሰው ተንሰቅስቃም ታነባለች። እዛ ያሉት ባሏ ካሜሃሜሃና ሞኩም በግርምትም በድንጋጤም እያዩ ኪያና የሞተ ቢመስላቸውም ብዙም ሳይቆይ ግን ጀግናው ኪያናም ነቅቶ ሁሉንም እያስደመመ ከሁማኑን ተደግፎም ይነሳል። ወታደሮቹም ጀግናችን እያሉ ሲጮሁለት እሱ ግን እኔ አይደለሁም ጀግናችሁ ንጉሳችሁ ካሜሃሜሃ ነው በማለት አብሮ ተቀላቅሎ ለካሜሃሜሃም አክብሮታቸውን ይገልጻሉ። ጦርነቱም በዚህ መልኩ በድል ይወጣሉ። ዋው ኪያናም ሚሱኮፖይ ተጎታ በወንድሙ ናማኬ ስር እንዳለች እያየ ሂኪም ከበቀል መልስ እንደተመለሰችም ተመልክቶ ከሁማኑም ወደ ባሏ ካሜሃሜሃም ስትመለስ ያያል። በስተመጨረሻም ትዕይንቱ ላይ የኮፖሊም ጓደኛ ቻድም ወደ ጨካኙ ከሂኪ ለጋም አምርቶ ጦርነቱ ላይ የተፈጠረውን ምንም ሳያስቀር ያቃጥራል። እነ ካሜሃሜሃም ድል ነስተው ኪያናም በህይወት እንዳለ የሰማው ጨካኙ ካይኪሊም ኪያና በህይወት አለ ነው ወይ ያልከኝ? ጥሩ እሱን ገድዬው አቃጥዬው አጥንቱን ፈጭቼ ከውሃ ጋር በጥብጬ ጠጭቼ የእሱን ጉልበት አገኛለሁ። በአፋጣኝ ጦራችን ይዘጋጅና በተዳከሙበት እናጥቃቸው እያለም ያዛል በለው። ምዕራፍ 1 በዚህ መልኩ አጓግቶን አብቅቷል። ቀጣይ ምዕራፍ 2 ላይ በእርግጠኝነት ከባድ ጦርነት እንደሚያሳዩን እንጠብቃለን። እስካሁን ምዕራፍ 2 አልተለቀቀም። ልክ ሲለቀቅ እኛም እንደተለመደው ወዲያው እንደወጣ እናመጣላችኋለን። ለሞራልም እንዲሆነን ይህን ቪዲዮ አነስ ያለች 2000 ላይክ ዛሬውኑ ሁላችሁም ላይክ እያደረጋችሁ አስገቡት። በምዕራፍ 2 እስከምንመለስ እዚህም ቻናል ላይ እንዲሁም ፊልም ወዳጅ ዩቲዩብ ቻናላችን ላይም የተለያዩ ገራሚ ሙቪዎችን እናስቆመኩማችኋለን። እየሄዳችሁ እያያችሁ ፈታ በሉልን። እንደ ሁልጊዜው መቻችሁ ሰናይ ጊዜ